አፉ በላይ ካናደርኩ እኔ አክቹሊ ማንም ፐርሰናል አታክ ማድረግ አልፈልግም። ግን ምንድነው መሰለህ ያናዱሃል፣ በጣም ያናዱህና አንተም ደግሞ ልሰርባቸው ትችላለህ። ማለት አሁን አንተ አስተማሪ ነህ፣ በጣም ብዙ ተከታይ ያለህ፣ ብዙ የሚያደንቅህም ይኖራል። ግን ያን ደግሞ ጥሩ ሁነህ እንድትሄድና በቃ አድናቂም እንደገና እንትን እንዲህ ለዛም ብለህም አይደለም። ግን አንተ በትክክለኛው ይስደቡህም ሊመቱም እንትን ቢሉ አንተ በመረጃ እንትን ማለት የኛንም አለመስደብ እኛም ደግሞ አንተን አለመንካት በቃ መብታችንን አንነካካለን ማለት ነው። ገባ? እንደዛ ሲሆን ደስ ይላል፣ ለሁለታችንም አሪፍ ነው። አንተም ስትለናው አንተም እኔም ማላቀውን ካንተም ማራለሁ፣ አንተም አታውቀውን ከኔ ስንማማር ያን ነገር ምንድነው መወያየት ነው። በፊት ሲወያዩበትም የነበረ ነው። ገባ? ተወያይቶ ሰው ከመሰለው ወደዛ ይሄዳል፣ ካልመሰለው ደግሞ የሚያስገድድ የለም። አንተም እንኳን አላስገደድክም። በሚመስልህ መስሎ መጥቶ የመጣውን ልክ እሷ እንዳለችው እውነቷን ይሁን አይሁን አላቅም የሷን። ግን አሁን ደግሞ ስትጠይቃቸው ምን መሰለህ እፎይ አንዳንድ ጊዜ የሚዋሹ ወደ እስልምና ተለወጥ ነው ወደ ክርስትና ተለወጥ ነው ብለው የሚዋሹ አሉ። እንዴት መሰለህ አንተ ቅሩ በላቸው በቃ እስኪ ትክክለኛ አንተ በቃ አላለም አያውቁትም። ቁርአንም ቅሩ ብትላቸው እንኳን እኛ እንደዚህ ቀርተናልና አያውቁትም። ግን ወደ ክርስትና ተመለስ ይላሉ። እነዚህ የሚያጭበረብሩ ሊኖሩ ይችላሉ። ገባ? በዛ አገላባጭ ደግሞ ሌሎችም እንደዚህ ሊኖሩ ስለሚችሉ አንተ እንትን እያያቸው ሁሉም እንደዚህ ሁኜ ነው ቢሉ እስኪ ቅሪ በላት ትክክለኛ በቃ እንደዛ ሲደስ ይለናል። አሁን ያቺን አሁን ቅሪ ብትላት ኖሮ ላትቀራ ትችላለች። በእስልምና ይሄን ያህል ጊዜ ቆይቻለሁ ስትል እስኪ ቅሪ በእስልምና ያቆየ መቼም አልሐምዱሊላህ መቅራት አያቅተውም። እንደዛ ብታደርግ እና ትምህርት ጥሩ ነው፣ ደስ ብሎናል። በዚህ በቃ ሳንሰዳድብ ክብር ባለው መልኩ ሁሉም ደስ ይለዋል። ገባ? ክርስቲያኑም ክብር አንነካም፣ ኢየሱስ የእንትናን ማንነካም። እናንተም ደግሞ የኛን አትንኩ። ጥሩ እንትን ነው፣ ውይይት ደስ ይላል። እየገባን እንማማራለን። መልካም፣ ደስ ብሎኛል። እሺ በርታ። እሺ ባይዜ ደቡብ ክልል አንዲት እህታችን አለች እኮ ወደ 10 ምናምን ዓመት ሙሉ በልታም ጠጥታም አታውቅ። ረሳችኋል? ስንት ቀን? ወደ 15 ዓመት አልፏታል። አዎ ረጅም። እኔ ገና እየሰማሁ ነው። ሴፉ ኢቢኤስ ላይም ቀርባለች። ሴፉን ኢቢኤስ ላይም ቀርባለች። ቼክ አድርገው ዩቲዩብ ላይ ምግብ በልታ ማታቅ ሜቢ ቆይ ቼክ ላድርገው እስቲ። እኔ ራሱ አሁን በእንትንም ታውቃለች እኮ የሆነ ቤት ራሱ የሆነ ሰጥቷት አይደለ? ባለፈው ሰርቶ ሰጥቷት። አዎ ቤት ተሰጥቷታል። እና እቻትና ሁኔታው እንዴት ነው? እንኳን ደህና መጣሽ። በጣም ታፍራለች። የት አካባቢ ነበር የምትኖሪው? ጭዳ። ከአዲስ አበባ ወደ 200 ኪሎ ሜትር አካባቢ ማለት ነው። ቆረጥሻው ከአምስተኛ ወደ ከአራተኛ ወደ እንዴት ወፈርሽ? ምክንያቱም አንዳንዶች ተደብቃ ልትበላ ትችላለች ይላሉ። ለዚህ አሁን ማስረጃ አለ። በእርግጥም 9 ከፍቼልሃለሁ እፎይ እሱ ከፍቶታል። ይኸውልህ 9 ዓመት ሙሉ አንድናችን የሚለው ኢንተርቪው መች እንደሆነ ታውቃለህ ቶፊክ? የዛሬ 8 ዓመት ነው 9 ዓመት ሙሉ ምግብ አልበላሁም ያለችው። አሁን በቅርብም ደግሞ ኢንተርቪው ተደርጎላታል። አይ ቲንክ የዛሬ 4 ዓመትም ፋና ቴሌቪዥን ላይ ቀርባ ነበር የዛሬ 4 ዓመት። ይሄንኛው ኢንተርቪው ግን የዛሬ 8 ዓመት ነው። 8 ዓመት ሲደመር 9 ስንት ይሆናል? 17 ዓመት እኛ በምናውቀው እንኳን በጣም ይገርማል። ምግብ በልታ አታውቅም፣ ውሃ ጠጥታ አታውቅም። በቃ ምንም የለም። መስፈርት አይደለም ባይዘ ይሄ ራሱ። መልካም። መሐመድ እንዴት እንደሞተ ታውቃለህ? እግዚአብሔር ይመስገን። መሐመድ በወባኔ ሞተው አለን። መሐመድ የኛው ከላይ የነበረው ወጣ እንዴ? በወባኔ ሞተው እሱ አለን። አንተስ ምን ትላለህ? በህመም ነው የሞተው። ያው ህመም ማለት እሱ ወባ ሲልህ ወባ እኮ አንድ ራሱን የቻለ ህመም ነው። በተለምዶ ከሆነ ሀገራችን ላይ ወባ ህመም አንቀጥቅጦት ወይም ትልል ይችላል። ገባ? በህመም ነው ዞሮ እሱ በህመም ነው የሞተው። በህመም እንደሞተ እናውቃለን። በህመም ነው ታሞ ነው የሞተው። ኦኬ፣ ህመሙ ምንድነው? እሱ ህመሙ
ህመም ማንኛውም ሰው እኮ ይታመማል። ማንኛውም ታሞ እንደሚታመመው ታሞ ነው የሞተው እንጂ የተለየ እንትን የለውም። አስቀድሞ በቁርአን ላይ የተናገረውን ታውቃለህ? ሱረቱ አልሐቅ ሱረቱ አልሐቅ 43 እስከ 46 አይ ቲንክ ወይንም ደግሞ ከ44 እስከ 46 አካባቢ አንድ ቃል ክፈትልኝ። በእኛ ላይ ያላልነውን ቢል ኖሮ በቀጣጠፈ ኖሮ የልብ ደም ስሩን እንበጥስለታለን የሚለውን ክፍል ታውቀዋለህ? እስኪ ድገመው። ኦኬ ረስቼዋለሁ። አክቹዋሊ ሱረቱ አልሐቅ 69ኛው ሱራ መሰለኝ፣ ሱራ 69 43ኛውን አያ አንዴ ክፈትልኝ። 43 44 አካባቢ ከፋር 44 አድርገው። ኦኬ እንደዚህ ይላልልህ። በእኛ ላይም ከፊልን ቃላት ልብ በል፣ በእኛ ላይም ከፊልን ቃላት ያላልነውን በቀጠፈ ኖሮ በኃይል በያዝነው ነበር። ምን በኃይል በያዝነው ነበር። ከዚያም ከእርሱ የልቡ ስር የተንጠለጠለበትን ጅማት በቆረጥን ነበር ይላል። ይሄ ለሙሐመድ ነው የተነገረው አይደለ ወይ? የወረደው ሙሐመድ ላይ ነው አይደለ? ቁርአን ወለው ተቀወሉ ዐለይና በዕደ ልአቃዊል ለአኸዝና ሚንሁም ቢልየሚን። ይሄ በእኛ ላይም ከፊልን ቃላት ያላልነውን በቀር እዚህ ላይ እኮ ማለት ጨምሮ እኮ አላለም። ጨምሮ የሚለው እሱ እዚህ ላይ የሚለው ሌላ እኛ ካልነው ውጭ ካለ ነው እኮ ያ ካለ ምንድን ነው የሚገጥመው? ቢልየሚን በኃይል በያዝነው ነበር። እሺ ሱመ ለቀጠዐና ሚንሁ ወቲን። እሺ ከዚያም በእርሱ የልብ ስር የተንጠለጠለ ጅማት በቆረጥነው ነበር። እዚህ እኮ የሚለው እሱ አላህ ካለ ውጭ እኮ አይልም። ነብይ ሲታዘዝ ወህይ በወረደለት ላይ ነው ተመስርቶ የሚናገረው እንጂ እዛ ላይ ምንም ነገር መጨመርም መቀነስም አይችልም። ስለዚህ መጨመርና ከቀነሰ ሙሐመድ ምንድን ነበር የሚገጥመው? ከዚያም በእርሱ የልቡ ስር የተንጠለጠለበትን ጅማት በቆረጥነው ነበር ይላል። እስኪ እሱ ታዲያ እዚህ ላይ ምን አሁን ማለት ልትለኝ የፈለግከው? እሱ የጨመረበት እንትን ያለበት የለም። ወህይ በወረደለት መሰረት ነው እሱ የሚናገረው። ያም አለ በመሰረቱ አለ። ሜቢ በደንብ ወደፊት ታጠናለህ። ሱረቱ ሐጅን አይ ቲንክ ሱረቱ ሐጅ 22ኛው ሱረቱ ሐጅ ነው አይደለ? 52ኛው አያን ተፍሲራቶቹን በደንብ ያቸው። ለዛሬ ግን እንዲሁም ደግሞ ስትሮፍ አጠባሪ ላይ 6ኛው ቮሊም ሙጀለድ ነው የምትሉ 6ኛው 111ኛውን ፔጅ ያው ሙሐመድ እንደዋሸ እንደቀጣጠፈ የሚናገሩ አሉ። እኔ ዋና ታርጌቴ ግን ምን መሰለ? ሙሐመድ ከቀጠፈ ልብ በል ቁርአኑ ምንድነው የሚለው የሚያስጠነቅቀው? ሙሐመድ ቢቀጥፍ ኖሮ ምን ይደረጋል? የልብ ደም ስሩ ይበጠሳል ነው አይደለ? መሐመድ እኮ ታዲያ ምንም የጨመረው ነገር የለም። ምንም ነገር የቀጠፈው ነገር የለም። እስኪ ቀጠፈ የምትለውን እስኪ ንገረኝ እኮ። አሁን መቅጠፉን እና ለመቅጠፉን አሁን ማስጠንቀቂያውን አገኘን። ማስጠንቀቂያውን ካገኘን ሙሐመድ ደግሞ የሞተው የልብ ደም ስሩ ተበጥሶበት ነው። የልብ ደም ስሩን ደግሞ እንዲበጠስ ሲሆነው ስለቀጠፈ ነው ማለት ነው። እንደዛ አይደለም። ደም ስሩ ተበጥሶ አይደለም የሞተው፣ በህመም ነው የሞተው እንጂ ተበጥሶ አይደለም። የልብ ደም ስሩ ተበጥሶ ከሞተ እንደዛ ነው አይደለም? እሺ ቁርአኑ እንደዛ ካለ እሱ እኮ ቀጥፏል የሚል የለም። እዚህ ላይ ቀጥፏል የሚል አለ? እስኪ ያሳየኝ። ቀጥፏል መሐመድ ቀጥፏልማ ራሱ እኮ ነው የሚናገር። ቶፊክ እንደዚህ ቦታ ላይ ጨምሮ ተናግሯል የሚለውን እስኪ ያሳየኝ ቶፊክ። እሺ ቁርአኑ እኮ ራሱ ነው እየነገረን ያለው። አቤት ከቀጠፈማ ኢሚዲየትሊ ምን እርምጃ ይወሰድበታል። ስለዚህ እርምጃ የሚወሰደው ምንድነው? የልብ ደም ስሩ ይበጠሳል የሚቀጥፍ ከሆነ። ስለዚህ ሙሐመድ ደግሞ የሞተው ምንድነው? የልብ ደም ስሩ ተበጥሶ ነው። ሳሂህ ቡኻሪ 44:28 ክፈትልኝ። ምንድነው? ኔትወርክ ነው ምንድነው? ሎካል ነው። ቶሎ ላይ ከፍት ብለዛ ነው። አረብኛ ስለሚችል አረብኛውን አድርግለት። አይ ቲንክ አረብኛ ትችላለህ። ከፍ አድርገው። ትንሽ እንትን ይጋርደዋል። ትንሽ ከፍ አድርግለት። አለም ጧዓሚ አለዚ አከልቱ بخير فهذا أوان وحدث نقد أبحري من ذلك السم. إنش كفارو؟ إسكي بدن بالتاي. أي تايمون؟ إيش وقال يونس عن الزهري قال قروة قالت عائشة رضي الله عنه كان النبي صلى الله عليه وسلم يقول في مرض الذي مات فيه
يا عائشة ما أنزله أجد ألم طعام الذي أكلت بخير أول واحدث እስኪ ምን ይላል? እስኪ አንተ እንትን መጀመሪያ አንተ እንዴት አድርገህ ነው የተረጎምከው? ያንተን ብንረዳው ያንተን ብንሰማው እንዴት ተረዳው? እና አዲስ ስለ ምግብ ስለበላችሁ እንትን ነው የምትለው አይደለም? አጅዱ ጣዓም الذي أكلت بخير فهذا وعن واحد أبحث من ذلك السم በሃይበር ላይ በላት መርዝ ማለት ነው። ምን አድርገዋለች? من ذلك السم أكلت አልበቃል ብትረጉመው ግን አንድ ጊዜ አሪፍ ነው። እስኪ አንተ ተርጉሙማ እስኪ እኔ በደንብ አልታየኝም። እሺ እስኪ ዝቅ አድርግልኝ። ዝቅ አድርገው ክርስቲያን እንድራ ሳያል ቡካሪ 44:28 ላይ የሚገኝ ነው። ናዋይትር አይሻ ነች የተረከችው። The prophet in his ailment in which he died used to say ነብዩ በሞተበት በሽታ ተይዞ ባለበት ሰዓት እንዲህ ይል ነበር አለች። Oh Aisha, I still feel the pain caused ምንድነው እሱ አንተ ድብድብ ያደረከው ነው። Oh Aisha, I still feel the pain caused by food that I ate at Khaybar, and at this time I feel as if my aorta is being cut from that poison. ምንድነው የሚለው? በሃይበር ላይ በበላሁት መርዝ ምክንያት የልብ ደም ስሬ እንደተበጠሰ ህመሙ ይሰማኛል። በዛ መርዝ ምክንያት ማለት ነው። ስለዚህ ነብዩ በሞተበት ህመም ተይዞ ምን እያለ ነበረ? ሊሞት እያጣጣረ ማለት ነው። በሃይበር ላይ በላው መርዝ የልብ ደም ስሬን እንደቆረጠው ወይም እንደበጠሰው። ቁርአኑ ደግሞ ምን ብሏል? የሚቀርፍ ከሆነ የልብ ደም ስሩ እንደሚበጠስ ነግሮናል። ስለዚህ ነብዩ የሞተው በምንድነው? የልብ ደም ስሩ ተበጥሶበት ነው። ስለዚህ በዛን ሰዓት መርዝ ባበላችበት ሰዓት በምታበላበት ሰዓት መርዝ ነኝ እንዳትበላይ ብሎታል። ስጋውን ገባ መርዝ መሆኑን ማለት ነው። ራሱ ብሏል። እሱኛው ሌላ አርጉመንት ነው። እሱኛውም ሌላ አርጉመንት ስላለው የመርዟን ነገር ደግሞ ሌላ አሁንም ደግሞ ነብዩ ሐሰተኛ መሆኛ ማሳያ ነው እሱ ራሱ። ምክንያቱም መርዙን የሰጠችው አንተ እውነተኛ ነብይ ነህ ወይንስ አይደለህም የሚል ቴስት ማድረጊያ ስለሆነ እሱም ደግሞ ውድቅ ይሆንብሃል። ኤኒዌይስ እዛኛው ላይ እንመለሳለን። እዚህኛው ከቁርአኑ ጋር እንጨርሰውና ያኛውን ከጠቀመህ እናየዋለን የሚያዋጣ ከሆነ። ግን ከቁርአኑ ጋር ስናየው የሚሞተው ነብዩ በምንድነው? የልብ ደም ስሩ ተበጥሶ ከዋሸ ነብዩ የሞተው በምንድነው? የልብ ደም ስሩ ተበጥሶ ነው። ይሄን እንዴት ታስማማዋለህ? እኔ በደም ስሩ ተበጥሶ የሚለው ትንሽ እዚህ ላይ ፎይ በደንብ አልገባኝም። ውሸታም ከሆነ የሚዋሽ ከሆነ ቁርአኑ የሚለው ምንድነው? እሱ የሚቀጥፍ ከሆነ መቅጠፍ ማለት መዋሸት ወይንም መጨመር መቀነስ ነው አይደለ? ስለዚህ የሚቀጥፍ ከሆነ የሚቀጥፍ ከሆነ የሚጨምር የሚቀንስ ከሆነ በምን አይነት ሁኔታ ይሞታል ብሎ ነገረን ቁርአኑ። የልብ ደም ስሩ ተበጥሶ ይሞታል ብሎ ነገረን፣ ወይንም የልብ ደም ስሩ ይበጠስልን ነበር አለን። ሙሐመድ ደግሞ እንዴት ነው የሞተው ብለን ስናይ የልብ ደም ስሩ ተበጥሶ ነው የሞተው። ሙሐመድ የልብ ደም ስሩ ተበጥሶ አይደለም፣ በህመም ነው የሞተው። ህመሙ ምንድን ነበረ? ምኑን ነበረ ህመሙ? እግሩን ነው? እጁን ነው? ጭንቅላቱን ነው? ምኔን ነው አመመኝ ያለው? ምኔ ምን ሆኖ አልተቆርጧል ያለው ምኑን ነው? አይደለም ሰውነቱ ምኔ ተቆረጠ ይሰማኛል ያለው? ምኔ እንደተቆረጠ ይሰማኛል ያለው? እንደዛ አላለም። ፎይ እንትን ልብ እንትን ያሁን አንተ ያልከውን አላለም እንዴ? አይ ፊል ማይ ኤኦርታ ማለት እኮ ነው። እቺ አይ ቲንክ በግራ ትልቁ ደም የሚረጨው እንትን የሚለው እኮ ነው። የደም እንትን ማያ ነው ከልብ እሱ የተቆረጠ ይሰማኛል አለ እኮ። ይኸውልህ I feel as if my aorta is being cut from that poison. ኦርታ ሜቢ እንትን አድርግለት። ኦርታ ምን ማለት ነው በልና ዲፋይን አድርግለት። እሷ ካልገባችሁ ጎግል ላይ እዛው ሰርች አድርገው ዋት ኢዝ ኦርታ በልና እንትን በለው። ዋት ኢዝ ኦርታ ነው ማድረግለት ወይስ ትራንስሌት ነው ማድረግለት? ኖ ዋት ኢዝ በልና እንትን በለው። እሺ ወይንም ትራንስሌት አድርግለት ከፈለገ።
አረብኛው ላይ ላየው ነበር እሱ ከልብ ምን ነበረ ልብ ምንድነው? አንተ ደግሞ ስልክ ወደዛ ፊት ለፊት አድርግና አውጣ። ኔትወርክ ነው እንዴ? የሞተ ስልክ ወሳኝ ቧንቧ ነው የሚለው። ወሳጅ ቧንቧ አማርኛ ተረጎጎ ይሄ ማትረባ አልኮኮ ይሄ ከግራ ደም እንትን የሚል መሰለኝ። የግራ ትልቁ የደም ቧንቧ ነው። ረስቻለሁ። እኔም አክቹዋሊ ባዮሎጂ ላይ አሁን እየረሳሁ ነው። ጥሩ ግሬድ ነበር በፊት 100 ነበር ማመጣው። ኤኒዌይስ ግን እሱ የተቆረጠ እንደተቆረጠ ነው። ያው ምን ይላል? the aorta is the main artery that carries blood away from your heart እንደማለው ትንሽ እንደማለውስ heart to the rest of your body ቅድም እንዳልኩ ነው። ከልብ ወደ ሌሎች አካላቶች የሚረጨው ወይንም ተሸክመው እንትን የሚለው እሱ aorta ይባላል ማለት ነው። እና ትልቁ የእንትን ነው የብለድ እንትን ነው ማለት ነው። የደም ቧንቧ የሚባለው እና እንደዛ ነው። እሱ እንደተቆረጠ ነው የተሰማው። ስለዚህ ቁርአኑ ምንድነው የሚለው? የደም ጅማትህን የልብ ጅማትህ የተንጠለጠለበትን እቆርጥብሃለሁ ነበር የሚለው። አይ ቲንክ እንደዛ መሰለኝ ቁርአኑ። የልብ ደም ስርህ ነው የልብ እሱን እቆርጥብሃለሁ ነበር ያለው። እንግሊዘኛው ላይ ተመሳሳይ ነው እንትኑ ቁርአኑ ጋር ካለው ጋር ያንን ቆርጦበት በእንደዛ አይነት ሁኔታ ነው የሞተው። ከዚያም በእርሱ የልቡን ስር የተንጠለጠለበትን ጅማት በቆረጥን ነበር። ግልጽ ነው። እያየሁ ነው። ግልጽ ነው። እያየሁት ነው። ያ አሟሟቱ በእንደዚህ አይነት ሁኔታ ነው። ሜቢ ቼክ አድርገውና ወደፊቱ አንብበውና እናወራበታለን። ወደ ቀደም ወደ አነሳው አርጉመንት እንሂድ። ወደ ቀደም ወደ አነሳ ነውና ቁርአኑን ለፈውና መርዟ ላይ እናወራ። እሺ መልካም ቀጥል። እሺ እና መርዙን ይዛው መጣ። መርዝ አድርጋ ይዛ መጣች እና እሱን ለመግደልና ነብይም ይሄ ሰው መሆኑን አለመሆኑን ለማረጋገጥ ስታመጣ አትብላኛል። መርዝ መሆኑን ሲታይ አትብላኝ አለችው። እንዳበላኝ መርዝ ነኝ። አፋቸው ላይ ገና ደረስ ከማድረጋቸው እንዳትበላይ መርዝ ነኝ አለችው። እና ያ የዛ ጠንክ እስከሚሞቱ ድረስ ያቺንትን ስሜቷ ነበረች። ያ ስለዚህ የሴትዮዋ ዋና ታርጌቷ ምን ነበረ? ነብይ ከሆነ መርዙ አይጎዳህም ነው። ነብይ ከሆንክ መርዙ አይጎዳህም። ነብይ ካልሆንክ ግን ነብይ ለምንድን ነው ይሄን ያደረግሽው ተብላ ስትጠየቅ ሴትዮዋ አንተ ነብዩ ከሆንክ መርዙ አይጎዳህም፣ ነብይ ካልሆንክ ደግሞ መርዙ ይጎዳሃል ነው አይደለ? ቡሃሪ 577 ክፈተው እንትና 5777 ስንት ያልከው? 5777 አሁን የሴትዮዋ ቻሌንጅ ምን መሰለህ ቶፊክ? ካይበር ጦርነት ላይ ነው። የካይበር ጦርነት ባይዞ በጣም አሳዛኝ ክስተት የተከሰተበት ነው። ካይበር ማለት አይሁዶች የሚኖሩበት በመዲና ያለ ነው እና ታሪኩ በጣም አሳዛኝ ነው። ሳፊያንም ያገባት ያኔ ነው። ሳፊያ ማለት የኪናና ሚስት ነች። ባሏን እናት አባቶቿን አስቀድሞ ተገደሉ። ከዛ በኋላ ባሏን ንብረት የቱ ጋር የደበቀው ተባለ። አላቅም ንብረቱን አለ። ከዛ በኋላ እሳት እዚህ ጋር እንዲለቀቅበት መሐመድ ነው ያደረገው። እስቲራፍ ተባሪ ላለ ኢብን ሳድ ላለ ኢብን ሻቅ ላለ ሙሉ ታሪኮች ላይ አለ። ይሄን ታሪክ ወደም ከፈለከው ፔጆቹን እነግራለሁ። እሳት እዚህ ደረቱ ላይ ብረት ተግሎ እንዲለቀቅ ተደረገ። ኪናና ንብረት የለም አላቅም ሲል ከዛ በኋላ ምን አደረገው? አንገቱን እዞ ለሌላኛው እንዲቆርጥ ካስደረገ በኋላ ሳፊያን ወዲያው አገባት ማለት ነው። የዛን ሁለታው ነው ወሰዳት። የእንትና ሚስት ነበር፣ የኪናና ሚስት ነበረች። አስቀድማ ግን ሳፊያ በጣም ቆንጂዬ ስለሆነች ሌሎች ወንዶች ዘዋት ነበረ። ግን መሐመድ ያንን ሲሰማ ለነኛ 7 ባህሪዎችን ሰጥቶ እሷን ወስዷታል። ከዛ መንገድ ላይ ነው ኢቭን ድንኳን ጥሎ መንገድ ላይ ነው የተገናኛት። የዛን ለታ የዛ የመሐመድ ጠባቂ ደግሞ እቺ ሴትዮ እናቷን ገሎ አባቷን፣ ወንድሞቿን፣ ቤተሰቦቿን ሙሉ ገሎ ባሏን ገሎ እሷን አቅፎ ሲተኛ ሌሊት የሆነ ነገር ታደርገው ትችላለች ብሎ እንትኑን ይዞ ሴፉን ይዞ ሲጠብቀው ነው ያደረው። ዳሱን የዛለታው ነው ማለት ነው።
እና ካይበር ማለት የዛለታ ነው። በዚህ ምክንያት አይሁዶች በጣም ተናደው ነበር። ስለዚህ አንደኛዋ ሴት ምን አደረገች? መርዝ ልትሰጠው ወሰነች። እና ሀዲሱ ነው። ሀዲሱን እንመልከተው፣ የሴትዮዋ ያደረገችበትን ማለት ነው። ኦኬ ትንሽ አቅርበው እስቲ። በጣም እንትና የሞተ ነው። አይጥ ገላህ ድመት ገላሃል ነው ትንቀጠቀጠው። እሺ ሳሂህ ቡኻሪ 77 ላይ ናሬትድ አቡ ሁሬራ እንደተረከው ዌን ካይበር ወዝ ኮንክርድ አላህስ ነው የሚለው Allah's messenger was presented with poisoned roasted sheep. ልክ ካይበር ኮንክርድ ካደረጉ በኋላ ከሰበሩትና ከገቡ በኋላ ለነብዩ ምን ቀረበለት? የተጠበሰ ስጋ ይቀርበለታል፣ የበግ ማለት ነው። አላህስ አፖስቶል ሰይድ ኮሌክት ነው የሚለው collect for me all the Jewish presents in the ነው እንደ ኤሪያ ምናምን ነገር ነው የሚለው። ለኔ በጣም እንትን ነው ብዥ እያለ ፍቅራ ይታያል። ፍቅራ ከተታየህ አንብብ። እሺ ቀጥል። ፍቅራ ብዥ ያለ ነው። ኮሜንቱን ለኔማ እንዲህ ካልኩኝ እገባባችኋለሁ። ጭራሽ ኮሜንቱ እገባባችኋለሁ እንዲህ ካልኩኝ። ኦኬ እሺ when they were gathered Allah ፖስት ለምን ሰይድ እሺ ትንሽን እሺ አርዝመልኝ። ትንሽ እንትን በለው አሳንስ ስለታበዛዋለህ እንዴ እንትን እኮ ብዥ እያለ ነው። ኦኬ በቃ እንደሱ ቀጥ አድርግና ያዘው እስቲ። እሺ Allah's apostle said collect me all the Jewish presented in the area. ያላ መልእክተኛ ምን ይላል? በዛ አካባቢ የተሰበሰቡት ሰዎች በሙሉ ሰብስቡልኝ ይላቸዋል ማለት ነው። አቤት አንተ ሁለተኛ ከፋሽ አትሆንም። እኔ ቤት ፕሬዘንት ይስቃል። ሌላው ምንም አይታየኝም እኮ ማትረባ ይስቃል። ራሴ ከፍቼ ላንብብልሽ። ከዚህ አንዴ ታገሱኝ ልክፈት። እሺ እንደዚህ ይላል። When Khyber was conquered, Allah's messenger was presented with a poisoned roasted sheep. ካይበርን በሰበሯት ሰዓት ላይ ለአላህ መልእክተኛ የተጠበሰ የበግ ስጋ ውስጥ መርዝ የገባበት ያቀርቡለታል። Allah's apostle said, collect for me all Jewish presented in this area. በዚህ አካባቢ የነበሩትን አይሁዶች በሙሉ ሰብስቡልኝ ብሎ ይላል። When they were gathered, Allah's apostle said to them, ሲሰበሰቡ ከዛ አላህ መልእክተኛ እንደዚህ ይላቸዋል፣ I'm going to ask you about something. Will you tell me the truth? ያለ ነገር ልጠይቃችሁ ነው፣ እውነታውን ትነግሩኛላችሁ ብሎ ይጠይቃቸዋል። They replied, yes. እነሱም አዎ ብለው ይመልሱለታል። አቡልቃሲም ብለው ይሉታል። አይሁዶች አቡልቃሲም ነው የሚሉት። Allah's messenger said to them, who is your father? ከዛ ያላ መልእክተኛ ምን ይላቸዋል? ማን ነው አባታችሁ ብሎ ይጠይቃቸዋል። ማን ነው አባታችሁ ብሎ ይጠይቃቸዋል። They said, our father is so and so. አባታችን ከሌና እንዲና እንዲያ ነው ከሌና ከሌ ነው ብለው ይመልሱለታል። Allah's messenger said, you have told a lie, for your father is so and so. ከዛ ያላ መልእክተኛ ምን ይላቸዋል? እናንተ ዋሽታችኋል፣ አባታችሁ እንዲና እንዲያ ነው ብሎ ይነግራቸዋል ማለት ነው ይላቸዋል። They said, no doubt you have said the truth and done the correct things. ከዛ ምን ይላሉ? አዎ ያላ መልእክተኛ እውነት ተናግረሃል አልዋሸህም ይሉታል። He again said to them, if I ask you about something, will you tell me the truth? አንድ ጥያቄ በጠይቃችሁ አሁንስ ትመልሳላችሁ? እውነቱን ትነግሩኛላችሁን? ብሎ ይጠይቃቸዋል። ሙሐመድ ማለት ነው። They replied, yes, O Abul Qasim. ከዛ እነሱ ምን ይላሉ? አዎ የአቡልቃሲም አባት ነው ብለው ይሉታል ማለት ነው። And if we should tell a lie, you will know it as you have now in regard our fathers. ከዛ ምን ይላሉ? ብንዋሽ አባታችን ላይ ስንናገር እንዳወቀው ታውቃለህ እና አዎ እውነታውን እንነግራለን ይሉታል። Allah's messenger then asked, who are people of the hellfire? They replied, we will remain in the hellfire for a short time, for a while, then you Muslim will replace us in it. ምን ይሉታል? እኛ ትንሽ ጊዜ ገነት እሳት ውስጥ እንቆይና ሲኦል ማለት ነው እናንተ ትተኩናላችሁ ብለው ይላሉ። By Allah, we shall never replace you in it at all. ተዛሱም በአላህ ይሁን እኛ በእናንተ አንተካም በፍጹም። Then they asked,
then he asked them ከዛ እንደዚህ ብሎ ይጠይቃቸዋል። አሁን ያለው ሐዲሱ በጣም ማይሆን አላስፈላጊ ነው እስካሁን ስናነብ የነበረው ከዚህ በኋላ ያለው ነው። እሺ then he asked them if I ask you something will you tell me the truth አሁን ብጠይቃችሁ እውነታውን ትመልሳላችሁ ብሎ ይላቸዋል። they replied yes እነሱም አዎ ብለው ይመልሱለታል። he asked have you put the poison in this roasted sheep እዚህ የተጠበሰ በግ ስጋ ውስጥ መርዝ ጨምራችኋልን ብሎ ይጠይቃቸዋል። they replied yes እነሱም አዎ ብለው ይመልሱለታል። he asked what made you do that ብሎ ይጠይቃቸዋል። እንደዛ እንድታደርጉ ያደረጋችሁ ምንድነው ብሎ ይጠይቃቸዋል። they replied we intended to learn if you were a liar in which case we would be revealed from you and if you were a prophet then it would not harm you የመጨረሻዋን ላይን አስመራታውን የመጨረሻዋን አካባቢ አርጋት ከዛ እነሱ ምን ይሉታል ለምንድነው እንደዚህ ያደረጋችሁት ብሎ ሲላቸው አንተ እውነተኛ ነብይ ከሆንክ ውሸተኛ ከሆንክ ካንተ እንድንገላገል አሉት። look አንተ ውሸተኛ ከሆንክ if you were a liar say case we would be relieved from you and if you were a prophet then it would not harm you prophet ቶንግ ነብይ ከሆንክ ደግሞ መርዙ አይጎዳህም ማለት ነው። ስለዚህ ሐሰተኛ ከሆንክ ካንተ እንገላገላለን እውነተኛ ነብይ ከሆንክ ደግሞ መርዙ አይጎዳህም ብለው አሉት። ስለዚህ መርዝ ያበሉ ለምንድን ነው ለመለየት ነው። መርዙ ማይጎዳው ከሆነ ምንም ኢፌክት ማያመጣበት ከሆነ ነብይ ነው። መርዙ የሚጎዳው ከሆነ ግን ነብይ አይደለም የሚል ቻሌንጅ ነው። መርዙ ደግሞ እንደጎዳው ቶፊክም ነግሮናል። ሐዲሶች ደግሞ እጅግ ጨቃሉ። ነብዩ ስትናገር እንደ መሐመድ ተሰቃይቶ የሞተ የለም በጣም በመርዙ ተሰቃይቶ ነው የሞተው ትላለች እና ስለዚህ አይሁዶች የተናገሩት ነገር ደርሶበታል እያልነህ ነው። ቶፊክ ቀጥል። ያው እየሰማሁ ነበር እዚህ ላይ ማለት ነው። ነብዩ ያን ያህል በህመም እንደዚህ በዚህ በጣም የተሰቃዩበት እንትን ነገር የለም። ያኔ ግን መርዝ ሊያበሏት እንትን ባሉ ሰዓት መርዙ አትብላኝ እኔ መርዝ ነኝ መርዝ ተደርጎብሃል አትብላኝ አላቸው። አፋቸው ላይ እንዳስጠጉት የዛ ስሜት ቢኖራቸውም ያው በህመም ነው የሞቱት። ግን ስሜቱ ይኖራል እንጂ በመርዙ ብቻ አይደለም የሞቱት። በመርዙ ቢሞቱ ኖሮ ወዳውን ይሞቱ ነበር። ዋና ሞቱም አልሞቱም ወዲያው መርዙ አሰቃይቷቸዋል አላሰቃያቸው ነው የመጀመሪያው። ይኸውልህ ከቁርአኑ ጋር ማች ያደርጋል። የቁርአኑ ምንድነው ደግሞ መርዙ ጋር ስንመጣ የአይሁዶቹ ቻሌንጅ ምንድነው ነብይ ከሆንክ መርዙ አይጎዳህም ነው። መርዙ ደግሞ እንደጎዳው በጣም ተሰቃይቷል ማለት አይቻልም። ማለት ባይዞ አይሻን መታመን ከሆነ የማንኛውንም ሰው ህመም ቢጠይቁኝ ስቃይ ነው ብዬ አልናገርም የመሐመድን ካየው በኋላ የነብዩን ትላለች። ምክንያቱም ትላለች በህይወቴ እንደዚህ አይነት ስቃይ ደርሶ እሱ ላይ እንዳየሁት ማንም ተሰቃይቶ የሞተ የለም ትላለች። ያንን ስናይ በጣም ብዙ ቦታ ላይ እሱን ልሰጥ ይችላለሁ። ሜቢ ኢበመጅ አንዴ ጨለማ ነው አለ እንዴ ቃል ነው የለም 1116 አንዴ ክፈትልኝ ሱናን ኢበመጃን አልተሰቃየም የሚለው በጣም ሜቢ ማታወቅ ይሆናል እንጂ በጣም በየመስጊዱ ፌንቴናል ነበረና ራሱ እየወደቀ ምናምን ነገር በጣም ይሰቃይ ነበረ። ደም እየፈንተን እያለ ማለት እየተፋ መርዝ ታውቃለህ፣ ያው እፎይ ታውቃለህ መርዝ እንዴት እንደሚያደርግ አንተም ትረዳዋለህ። በእኛም በተለያየ ቦታ መርዝ ሰውየው እንትን ካለ ይገለዋል። መርዝ ደግሞ ያን ያህል ጊዜ ደግሞ አቆያቸውም። ገባ? አይ ኢፌክት አለው መርዝ። ምን አለ መሰለ ሁለት አይነት አለ። ክሮኒክ ሲሆንና እንደው ክሮኒክ ስር የሰደደና ቀስ ብሎ 1622 መርዙ ይወስነዋል። የመርዙ ሁኔታ ይወስነዋል። መርዙን በምን ያህል ዶዜጅ ነው የወሰድከው የሚለው ማተር ያደርጋል። መርዙ ለምሳሌ በጣም ኃይለኛ ከሆነ እና በብዛት ከወሰድከው ኢሚዲየትሊ ይገለሃል። መርዙ ኃይለኛም ሆኖ ደግሞ ዶዜጁ መጠነኛ ከሆነ በቀናቶች ውስጥ ልሞት ትችላለህ፣ በአንድ ቀን ባሞትም። እንደገና ደግሞ መርዙ ኃይለኛም ቢሆን በጣም በጥቂቱ ከወሰድክ
ስቃዩ ለረጅም ጊዜ ሊቆይብህ ይችላል። እንደገና ደግሞ ምን ያህል ትሪትመንት ተደርገሃል፣ ምን ያህል ታክመሃል የሚለው ማተር ያደርጋል። ከመርዝ ጋር በተያያዘ እሱ በደንብ አጥናቸው። ኤኒዌይስ ሱናን ኢብን ማጃ 16:22 ላይ እንደዚህ ይላል። ሳይ ማን ነው የሚለው ተራኪው አታክብበው እስቲ ወይ ማታ እንትን አትበል። እሺ I never saw narrated I never saw anyone suffer more pain than the messenger of Allah. ከነቢዩ መሐመድ በላይ በህመም የተሰቃየ ማንንም አላየውም ይላል። አይሻ ነች ይሄን የምትለው። ከነቢዩ መሐመድ በላይ ወይንም ከአላህ መልእክተኛ በላይ በህመም የተሰቃየ ማንንም አላየውም ትላለች። የአይሁዶቹ ታርጌት ምንድነው? ነቢይ ካልሆነ መርዙ ይጎዳዋል፣ ያሰቃየዋል። ነቢይ ከሆነ ግን መርዙ ምንም አያደርገውም። ስለዚህ መሰቃየቱ ምንድነው? እሱ አይሁዶች አትሊስት የተናገሩን ነገር ተፈጽሞላቸዋል። የቁርአኑ ምንድነው እንኳን አይሁዶች የተናገሩት ትንቢት ተፈጽሟል። እና ይሄ ነው ምትለው አለ። አይሁዶች ያሉት ትክክል ነው የምትለው ማለት ያው በመርዙ እንደሞተ ነው አንተ እንትን የምትለው ማለት አይሁዶች ያሉት ያው በመርዙ ያው ነብይ አይደለም በቃ አረጋግጠናል ነው የሚሉት እሳቸው አይሁዶቹ። ያ ምክንያት ሟርቱ ሰርቶበታል። አሁን ለምሳሌ እንደኛ ምን አለ መሰለ ዘውልቅ 23:23 ይመስለኛል። ዘውልቅ 23:23 ላይ በእስራኤል ላይ ሟርትና ድግምት አይሰራም ይላል። ሟርት በነብዩ ላይ እንደዚህ ዝም ብሎ ተነግሮ አይሰራም። አሁን አይሁዶቹ ቻሌንጅን ያደረጉት ይሄ ሰው ነብይ ነው አይደለም የሚል ቻሌንጅ ያቀረቡ። ያ ሟርት ያሟረቱት አትሊስት ሰምሮላቸዋል። እነሱ ከሰመረላቸው ምንድነው የሚያሳየው ማለት ነው? በእነሱ መስፈርት መሰረት ነብይ አለመሆኑን አረጋግጠዋል ማለት ነው። እዚህ ላይ እኮ የሚለው ሐደሰና ሙሐመድ ኢብኑ አብዱላህ ኢብኑ ኑመይር ሐደሰና ሙስዓብ ኢብኑ ሚቅዳም ሐደሰና ሱፊያን عن الأمش عن شقيق عن مسروق قالت عائشة ما رأيت أحد أشد عليه الوجوء من رسول الله صلى الله عليه وسلم. እንዴት አድርገን የተረጎምኩት እዚህ ላይ እንዴ ብለህ ተረጎምከው አንተ? እስኪ ፎይ እዚህ ላይ ተርጉመው እስኪ። ምክንያቱም አንዴ ልክፈተው። I never saw anyone suffer more pain than the messenger of Allah. ተርጉመው እስኪ ምንድነው የሚለው? እኔ እንዳልኩት አይደለም የሚለው? let me check it። አረብኛውንም ቼክ ላድርገው። I never seen anyone more pain stricken than the messenger of Allah. ትክክል ነው። ተርጉመው እስኪ። እኔ አረብኛው ላይ ሜቢ የተለየ ነገር አለው ካልክ ተመሳሳይ ነው አረብኛው። አይሻ ነች ያለችው። እንግዲህ አይሻ ምን አለች? ከነብዩ በላይ የተሰቃየ የለም። ስለዚህ አይሁዶቹ ያሰቃየዋል ሐሰተኛ ነብይ ከሆነ አሉ። ትንቢት እንትናቸው ደረሰ። አንድ ልጨምርልህ ሜቢ። እሺ ጨምር እስኪ። አቱጣ ቃል እዛው አዲስ ውስጥ እዛው እንዳለ ግባልኝ አንዴ። sunan.com ግባ አንዴ። ኢብን ማጃ ውስጥ ነው ወይስ sunan.com? ዝም ብለህ sunan.com ግባ። ኦኬ እሺ ገባ። ኦኬ ሐዲሶቹን አንዴ ያውጣቸው። ሐዲሶቹን አንዴ ነካቸው። ሁሉንም ሐዲሶች ነው ያ ሁሉንም ያወጣብልህ። ኦኬ እሱማ እዚህ ጋር አለኝ። እሺ ለመጻፍ ስለሚያስቸግር ነው። ሙታል ማሊክን ምናምን ፈልገው አይደለም አሻሚ የሚለው ላይ ኦኬ አሻሚ አሊ ነው ምናምን አይደለ? አሻሚ አልሻሚል አልሙሐመዲያ ልክ ነኝ። 389 ክፈለው። 389 ከፍ አድርጋ ምንድነው ስትቀረፍ 3 እኮ ነው ያለው። 389 ታዲያ ማይደረስ በቃ እሱ ጋር 78 እዚህኛው ላይ ነው መሰለኝ ከስር ያለው። ኦኬ አስተካክለልህ። ቆይ ያንተ የሞተ ስልክ ተሸክመ ከኔም የባሰ ካሜራ ያለው ስልክ አለ ለካ። ኖ ሞር ምንድነው? ኖ ሞር ዊል አይ ነቪ ኤኒዋን ፎር ኤኒ አረበ ፈጣሪ ስም ፍቅረ ከታየተ አንበበልን አይታየኝም። እኔ ራሴ አልታየኝም። ግንባሬን ጸጉሬን ምናምን ይቆጥሩታል። ቢያንስ እንደዚህ ያለ ሰው ስልኩን እንዲያስጠግቶ ማንበብ ይችላል። ማያይ ይሄው አሁን አሪፍ ነው።
ኧረ እኔ ምንም አይታይ ግማሽ ነው እኔ ጋር No more really anyone for an easy days. That I have seen how the messenger of Allah bless him and give him peace suffered in his passing. የተቆርጧል በዛ ላይ ይመስለኛል። ብቻ እንደ ነብዩ መሐመድ የተሰቃየ እንዳላየሽ ነው እዚህ የምትናገረው። እንደማን በቀላሉ እንደዚህ አይነት ህመም ታሞ በሞተበት ላይ የተሰቃየ ማንም እንደሌለ ነው የምትናገረው። ግሬዱ ሐሰን ነው፣ የቀደሙ ሳሂህ ነው። እና ነብዩ በጣም ተሰቃይቶ ነው የሞተው። ኪታቦች ካስፈለገ ደግሞ ብዙ ኪታቦች ላይ በጣም ተሰቃይቶ እንደሞተ አለ። እና ይሄ ነው ምትለዋለህ? ያው እፎይ ሰምቻለሁ፣ ግን እዚህ ላይ ብዙ ነገሮች አሉ። አሁን አንተ እሳቸው ትንቢት ትክክል ሆኗል ለማለት ነው አይደለም? ግን ያው እሳቸው በህመም ነው ያ ጭማሪ ያለበት እንጂ በሌላ ህመም ነው የሞቱት። ያ ግን ጭማሪ እንደ ጭማሪ ነው እንጂ ያ መርዝ ወዳውኑ ነው የሚገለው። ደግሞ ያደረገችባቸው መርዝ በጣም ከባድ መርዝ ነበረ። የእሳቸው ሙዕጂዛ ማየት ያለብህ አትብላኝ አላቸው። ነብይ መሆናቸውን በዚህ ማረጋገጥ አለብህ። አትብላኝ ነው ያላቸው። ነብይ ባይሆኑ ኖሮ አትብላኝ አይላቸው። አንተ አትብላኝ ጋር ወይ ሁሉ ሐዲስ ተነቦ ቁርአኑ ታይቶ አትብላኝ እያለው ራሱ አልበላውም ነው የምትለው አይደለም። እሱ ጋር ልክ እንትን እንዳለ አልበላውም እኮ አትብላኝ ነው ያለው። በልቶታል እኮ ግና አልበላውም። ስለበላውማ ነው እኮ የተሰቃየ ያለ። አልበላውም። ከበላው በኋላ ገና ይሄ ጥርሱ ላይ እንዳደረገው ነው። አልዋጠውም፣ አልበላውም። ኦሬዲ አፉስ ገብቶ በልቶታል። ጥርሱ ላይ ይላል ሐዲሱ አይደለም። ገና አፉ ላይ እንዳደረገ አትብላኝ ይላል ወይ ሐዲሱ ላይ ሲሉ ያንን አውጥተው ጣሉ። ይላል ወይ ሐዲሱ በበላውት ምክንያት ተሰቃየው እያለ ሁሉ ሐዲስ አይተን እፎይ ሰምተዋል ያለው እፎይ። አሁን ለምሳሌ አንተ እፎይ እንዳንተ ፍረዳው አንተ ማለት ነው። እንዳንተ ፍረዳው። አሁን ለምሳሌ የሆነ መርዝ በጣም ከባድ መርዝ ነው። ያ መርዝ ጥርሳቸው ላይ ገና ከማድረጋቸው መርዝ እንዲህ ከባድ ነው። በጣም የተለየ መርዝ ነው የተደረገባቸው። እስኪ ይህን ያህል ጊዜ አይቆዩም ነበር። ግን ነብይ መሆናቸው ትክክለኛ ነብይ መሆናቸው ሐታ ወህይ ወረደላቸው። በዛን ሰዓት አትብላኝ ነገራቸው። በቃ አትብላ፣ ይሄን ነገር አትብላኝ፣ ስጋው አትብላኝ ያላቸው። አቤት ቶፊቅ፣ እሱ እኮ ማለት በስቃይ መቆየቱን አንተ አሁን በየስቃይ ውስጥ መቆየቱን እንደ ነብይ መስፈርት አደረከው። ጭራሽ አንድ ሰው እየማቀቀ በህመሙ ሲቆይ ጭራሽ ምን እንደሚያሳይ ታውቃለህ? የሚያሳየው ምን መሰለ? በጣም መሰቃየቱን በጣም እንትን ማለቱን ነው የሚያሳየን። እንደውም ቶሎ ሞቶ ቢገላገል ነበር የሚቀለው። ቶሎ ሞቶ ቢገላገል ኖሮ እንደዚህ አይሆንም ነበረ። ሙሐመድ እኮ ለመሞት በጣም እንትን እያለ ነበር። በጣም ከመሰቃየቱ የተነሳ በቃ አላህ ፈውሰኝ እያለ ሲጨነቅ እንደነበረ ሐዲሳቶች አሉ። ምክንያቱም ያ ስቃዩ እንደውም በጣም እንደተፈተነ እንዳስጨነቀው ቶሎ ቢሞት እንደውም ብዙም ለሱ እንትን አልነበረም። እንደውም ላጠፋው በጣም ጠላት እንደው ሲሰቃይ ስታየው እንደው ጤናማ ባይሆንም ወዲያው ቢሞት እትይዝ ኖርማል ነው ለሰውየው። በህይወቱ ግን ሲሰቃይ ማየት በጣም ከባድ ነው። በህይወቱ እየተሰቃየ አስብ፣ ለ3 ዓመት ድረስ እግሩ እየተጎተተ እየወደቀ ምናምን ነገር በቃ በጣም እጁን ውሃ ውስጥ ይነክራል፣ ሰውነት ውስጥ ውሃ ውስጥ ይነክራል፣ ተቃጠልኩ ይላል። በጣም እየተሰቃየ ነው እንትን ያለው። እንደገና እያንዳንዱ ለውጡን ኢቭን ድዱ ላይ ራሱ እንትን መንጋጋው ላይ አይ ነበር ይላል አብሮት የነበረው በመርዙ ምክንያት የሙሐመድ እንትን ኢፌክቱን ማለት ነው። ቡሃሪና አንዴ ክፈትልን ቃል ቡሃሪ 6:17 ክፈትልን። ሌላኛው ያነሳው መርዝ ነግረዋለች ነው እና እንዴት የዚህን ያህል ቆየ ነው። ቅድም ምን ብያለሁ መሰለ? መርዝ ሁለት አይነት ኢፌክት አለው። የመርዙ ዶዜጅ አለ። ዶዜጁ ሃይ ከሆነና መርዙም ኃይለኛ ከሆነ ኢሚዲየትሊ ይገላል። ሰዓትም ላይ ፈልግ ይችላል፣ በደቂቃ በሰዓታት ውስጥ ሊገል ይችላል። ኦቨር ዶዜጅ ከሆነ ያ መርዙ ደግሞ በጣም አደገኛ ከሆነ፣ መርዙ አደገኛ ሆኖ ዶዜጁ መጠነኛ ከሆነስ፣ ከዛ ጥሩ ሕክምና ካገኘስ የመዳን ፕሮባቢሊቲ ሃይ ሊሆን ይችላል።
እንደገና ደግሞ መርዙ አደገኛ ሆኖ የበላህ ጥቂትዬ ብትሆንስ እና ጥሩ ሕክምና ካገኘ በቀላሉ ልድን ትችላለህ። 26 የበላህ በጣም ጥቂት ሆና 26 17 የበላህ ጥቂት ሆና ጥቂትዬ ከሆነችስ ወደ ሰውነት የገባችሁ ኢፌክቷ ለብዙ ጊዜ ልቆይ ትችላለች። ወደ መሐመድ የገባችሁ ምንድነው ገብቷል አፍ ውስጥ ነገር ግን ተፋው፣ መርዙን ግን አጣጥሞታል። ስለዚህ የገባው ምንድነው በጣም ጥቂት ነው። አብሮት ያለው ግን አንድ ጉርሻ አውጧል። አንድ ጉርሻ በመዋጡ ምክንያት መርዙ በጣም አደገኛ ስለሆነ ገሎታል እሱን። ነገር ግን በሽር አልባራ ሙሐመድ መርዝ እንዳለባት ስጋዋን ከማወቁ በፊት አውቋል። ነብይ ነው ማለት አይደለም። ለምን በላ ታዲያ? እሱ ለምን በልቶ ሞተ? ለምን በሉ እነኛ? ምክንያቱም አንተን ማሳፈር ስለማንፈልግ አፌ ውስጥ ከጨመርኩት ወዲያ ይላል መርዝ እንዳለው አውቄያለሁ። ነገር ግን አለ እንዳልተፋው አንተም እንትን አላል። ለምሳሌ አንተ ከአብይ ጋር ሆነ ቤተ መንግስት ገብተህ ምግብ ተሰጠ። ያ ምግብ ውስጥ ደስ ማይል ጣዕም መጣብህ አፍ ውስጥ። በጣም የሚደብር ነገር ነው። ለአንተም ለአብይም ምግብ መጥቶላችኋል። ለነብያችሁ ተነጥሎ በአንድ ምግብ ቢቀርብላችሁም ተነጥሎ የተሰጠው የፊት የበጊቷ እግር ነው የተሰጠው። መርዙን እሱ ስለሚወድ ስለሚያውቅ እዛ ውስጥ አድርገው ሁሉ ውስጥ መርዘው፣ ለሱ ግን ነጥለው የሚበላው በጓን እግር ነው። ከዛ ይህኛው ሲጎርሰው መርዝ እንዳለው አውቋል። እንዳይተፋው ግን ሙሐመድ ፊት መጥፋት አልፈለገም። ምግቡን መናቅ መሰለው። ስለዚህ ከሞትኩም ከሱ ቀድሜ ልሞት እንጂ ከሱ ኋላ አልሞትም በሚል መርዙን በላሁት ይላል። ከዛ ሙሐመድ ምን አለ? ልክ ሲያጣጥመው ሙሐመድ መርዝ እንዳለው ባልኗል። ከዛ ምን አለ? ስጋይቱ ነግራኛለችና እጃችሁን አንሱ ወደኋላ አድርጉ እንዳበሉ ይሄ ነገር መርዝ አለው አለ። ስጋይቱ መርዝ አለኝ ብላ አይደለም። ስጋይቱ ነግራኛለች ስል እንደዚህ እኔ መርዝ አለኝ ብላ አይደለም። አብረው ነው የተቀመጡት። እንደዛማ ቢሆን እነሱ የሚሰሙ ነበረ። ነገር ግን ሲያጣጥመው ጣዕሙ መርዝ እንዳለው ገባው ማለት ነው መሐመድ። ከዛስ እጃችሁ ወደኋላ አድርጉ መርዝ አለው ይሄ ነገር አለ። ከዛ በሽር አልባራ ምን አለ? አሁን ካፌ ውስጥ ያለውን እንዳልተፋ የሚከለክለኝ የለም፣ ምክንያቱም አንተ ተናግረሃል። አስቀድሜ ግን የዋጥኩት ከአንተ በፊት ከሞትኩም ልሞት እንጂ መርዝ እንዳለው አውቄ ነበር። ምግብህን አንተ ፊት መጥፋት ስላልፈለግኩ ነው ብሎ አፍ ውስጥ ያለውን ተፋው። አሁን ለምሳሌ ጨው የበዛበት ምግብ ቢሰጠን አፋችን ውስጥ አናውቀውም እንዴ? መርዙ ተሞጅሎ ሲሰጠን እኮ ይታወቃል። ፌድ እናደርገዋለን። ምግቡ እንትን እንደተበከለ የሆነ ነገር እንዳለው ማለት ነው። ምንም ይሄ ነብይነት መስፈርት አለ ምግቡን ያንን እንደዛ መለየቱ ማለት ነው። ያ የነብይነት መስፈርት ቢሆንም አስቀድሞ አብሮት የነበረው በሽር አልባራ መርዝ እንዳለው ነገር እንትኑን አውቆታል። ግን ሙሐመድ ያችን አፍ ውስጥ ከከተታት ቀን ጀምሮ ደግሞ ኢፌክቱ ላውሌ ሲታይ እንደነበረ አብሮት የነበረው ማሊክ እንደዚህ ይላል። ሳል ቡኻሪ 26:17 ላይ narrated Anas bin Malik, a Jew brought a poisoned cooked sheep for the prophet. አይሁዳዊት ለነብዩ ምንድን ነው የበሰለ የበግ ስጋን መርዝ የገባበት አመጣችለት ሰጠችው ይላል። who ate from it ተዛ ከሱ ምን በላ ይላል። she was brought to the prophet and he was asked shall we kill her እንግደላት ተብሎ ተጠየቀ። he said no, I continued to see the effect of the poison on the plate of the mouth of Allah's messenger. የአላህ ድድነ ይባል ምንድነው ይባል መንጋጋ ድድ ፕሌት እንደና አይደለ ይሄ እንትኑ እሱ ላይ ኢፌክቱን አየው ነበረ ትላለች ይላል ማሊክ። ምን በመርዙ ምክንያት ይሄ እንትና አፉ ላይ እንደና ያለው ሲለወጥ አይ ነበረ። I continued to the effect of the poison on Allah's plate on the mouth of Allah's messenger. ስለዚህ እንደዚህ አይነት ኢፌክቶች አምጥቶበታል። ይሄ በግልጽ ሊካድ በማይቻል ሁኔታ በመርዙ በአይሁዶች ንግግር መሰረት የሞተበት ነው እና ይሄን ይመስላል። ምትለዋለህ? አሁን አንተ ነብይ አይደለም ነው የምትለው? ፎይ መሐመድ ነብይ አይደለም ነው የምትለው? ነብይ በመሆኑ እኮ ብዙ መረጃዎች አሉ። ይሄ ብቻ አይደለም የሱ ሙዕጂዛ የሱ መገለጫ። ነብይ ስለመሆኑ ይቅራ የሚለው ወረደለት። ይቅራ ቢስሚ ረቢከ الذي خلق الانسان من علق ይቅራ ወረደለት። ለምን ነብይ ለመሆኑ ብዙ መረጃዎች አሉት።
ግን አሁን አንተ ስላሟሟቱ ነው እንጂ ያው የነገር ያ ፍጻሜውን እያየን ነው። አሁን ይቅራ የሚለውም ምን አለ መሰለህ ስህተት አለበት። አሁን እሱ ራሱ ሱራ 96 ከቁጥር 1 ጀምሮ ያለው ሰውን ከረጋ ደም በፈጠረው ባላ ስም አንብብ እያለ የሚለው ሰው በመጀመሪያ ደረጃ ከረጋ ደም አይደለም የተፈጠረው። የመጀመሪያ ስህተት ሰውን በረጋ ደም በፈጠረ አንብብ ሲል መሐመድ ማንበብ አይችልም። ማንበብ ማይችልን አንድ መልአክ መጥቶ ተብሎ ነው የሚታመነው። መልአክ መሆኑን እናየዋለን። አንብብ ሲለው ማንበብ ማይችልን መጥቶ ራሱ አንብብ ማለት ሌላ ችግር ነው። ገና የመጀመሪያ መገለጥ ላይ መጥቶ ገና መልእክተኛ ነኝ ተላኩ ብሎ አንብብ አለኝ። እሱንም የሚያገኘው ሄራ ዋሻ ላይ ሳያል ቡካሪ ቮሊም 1 ቡክ 1 ሐዲስ ነምበር 3 ላይ ይገኛል ታሪኩ። ወይንም ደግሞ ሳያል ቡካሪ 6982 ላይ ይገኛል። እና መሐመድ ሄራ ዋሻ ውስጥ እየሄደ ብቻውን ይቀመጥ ነበረ። ፎር ሴኩሌሽን ማለት ነው። እዛ ሄደው ዝም ብለው እንትን ይሉ ነበረ። በአመት ውስጥ ለአንድ ወር ያህል እንደዛ አካባቢ ዋሻ ውስጥ እየሄዱ ዝም ብለው እንደ እንትኖች ይቀመጣሉ። እንደዛ አይነት ልምድ ነበራቸው። መሐመድም ምግቡን ይዞ እዛ ይቀመጥ ነበር ሄራ ዋሻ ውስጥ ማለት ነው። የሆነ አካል መጣና ጨመቀኝ 3 ጊዜ። ከዛስ ፌንት ያስነቅለዋል፣ ይለቀዋል፣ የጨምቀዋል። ምንድን ይለዋል? የመጣው አካል እኔ ከሌ ነኝ ብሎ አልነገረው። ይመጣን መጥቶ ጨመቀኝ ነው የሚለው። ዝም ብሎ አንብብ ሰውን በረጋ ደም በፈጠረው አንብብ ብሎ ዝም ብሎ ይለዋል ማለት ነው። የመጣው አካል እኔ የመጣሁት ከከሌ ተርኬ ከሌ ምባል ነኝ ብሎ አልነገረው። ስለዚህ መሐመድ እየሮጠ ይመጣና ወደ እንትና ጋር ከዲጃ ጋር ይመጣና የሆነ ነገር እንዳልሆን እፈራለሁ ሸፍኝኝ ይላታል። ዘሚሉኒ የሚለው ማለት ነው። ሸፍኝኝ የሆነ ነገር እንዳልሆን እሰጋለሁ ይላታል። ከዲጃ ደግሞ በ15 ዓመት አለ ትበልጠዋለች። ሀብታም ነች። ትንሽ በሰል ያለች ስለነበረች ያደረገችው ምንድነው? እሱ አንተ ምንም አትሆንም፣ አንተ ጥሩ ሰው ነህ፣ መልካም ሰው ነህ፣ ስለዚህ ምንም መጥፎ ነገር አይነካህም በሚል ወደ ዕቃ ቢነፈል ትወስደዋለች። ወደ ዕቃ ቢነፈል ደግሞ በዛን ሰዓት በጣም ያረጀ ሽማግሌ እንደነበርና ተውራትና ኢንጂልን አስቀድሞ በሂብሩና በአረብኛ የሚጽፍ እንደነበረ ይነገራል ሐዲሱ። እና እሱ ጋር ስትወስደው እሱ ደግሞ አንተ ነቢይ ልትሆን ነው፣ ለአንተ የተገለጠልህ ናሙስ ይባላል፣ ለነ ሙሴ ሲገለጥ የነበረ መልአክ ነው የሚል ነገረው። ከዛ በኋላስ ወደ ዕቃ ብነፈል ብዙም ሳይቆይ ሞተ። በዚህ መካከል ምንም ነቢይ ሳይሆን ቀረ። በዚህ መካከልስ መገለጥም የለም ምንም የለም። ሙሐመድ ከዛ በኋላ ራሱን ለማጥፋት ተራራ ላይ መሄድ ይጀምራል። ይህን ስትራፍ አታባሪ ላይም ታገኘዋለህ። አይ ቲንክ ቮሊም 6 76ኛው ፔጅ ላይ እንዲሁም ደግሞ ተመሳሳይ ቡሃሪ 69 ራሱን ለማጥፋት ሄዶ መሐመድ ያ ተራራ ያ ስትራፍ አታባሪ ላይ አለ። ኢብን ሻክ ላይም አለ፣ ስትራፍ አታባሪ ላይም አለ። ራሱን ለማጥፋት እዚህ ላይ ተሳስተሃል። ራሱን ለማጥፋት እስኪ እሺ ቡሃሪ 6982ን ክፈትልኝ እስኪ ቃል እና እንደዛ አይነት ነገሮች ያደርግ ነበረ። ምክንያቱም ምንም ነብይ ትሆናለህ ነብይ ነህ ከተባለ በኋላ እንደዚህ አይነት ነገሮች ምንም ሲያጣ እንደዚህ አይነት ስሜት ውስጥ ገብቶ ነበረ። ግን ቡሃሪ 4ኛው ሐዲስ ላይ የሆነ ቃል ላይ በቃ መገለጥ መጣልኝ አለ። ሮጦ ሄዶ ከዲጃ ጋር ይነግራታል። ከዲጃ ከዛ በኋላ እና የተገለጠልህን ምለይበት መንገድ አለ ብላ ይሄንን ደግሞ ቀበሪ ላይም እንትን ላይም ስራውም ላይ ታገኘዋለህ። አንድ የቀደም ያልኩትን እስቲ እንትሮችን ሐዲሱን ካልተሳሳትኩኝ 6982 ይመስለኛል ቡሃሪ ላይ። እሺ ፍለፊት አድርግልኝ። ሎክ እንደዚህ ይላል። አረብኛውን ታነበዋለህ እና አንብበውኛ አንተ አንብበው። ኦኬ ሳያል ቡካሪ 6982 ላይ ናሬትድ አይሻ እንደተረከችው the commencement of the divine inspiration to Allah's messenger was in the form of a good righteous true dream in his sleep. He never had a dream but that it come true like bright daylight. የአላህ መገለጡ ልክ እንደ ህልም ነበር። ያ ህልሙም ደግሞ እንደ በህልሙ በተኝቶ እንደሚመጣለት ያ ህልምም ደግሞ እውነት የሚሆን እንጂ ዝም ብሎ አይደለም፣ ልክ እንደ ቀን ብርሃን ነገር ነው ይለዋል። he used to go to inseculation ምንድን ነው ፖዘድ ነው
ኦኬ ትንሽ እንትን በለው ይዋጅቃል። አንተ ላይ ድመገላሃል እንዴ? ባትሪ ሎ ብሎ ነው ፖዝ የሆነው እና ቻርጅ እየሰካው ለዛ። ኦኬ እሺ ከፍ አድርግልኝ ትንሽ። He used to go to in circulation the cave of Hera where he used to worship Allah አሎን የምትለው በቀነፍ የገባኝ ነች። አረብኛው ላይ ሌላ ነው። ለአምልኮ ዝም ብለው ይሄዳሉ። ቀደም እንዳልኳችሁ በአመት ለአንድ ወር ምናምን ዝም ብለው ወደ ሄራ ዋሻ ውስጥ ይሄዳሉ። ነቢ ከመሆኑ በፊት ነው ይሄ። He used to go to in circulation the cave of Hera where he used to worship continuously for many nights ቀናቶች ማለት ነው። ለብዙ ቀናቶች እንደዛ ያደርግ ነበር። የቱ ጋር ነበር? He used to take with him the journey food for that stay and then come back to his wife Khadija to take his food likewise again for another period of to stay. ወደ ከዲጃ እንደገና ይመለስና አሁንም ምግብ ይዞ ይሄዳል። ተመልሶ ይመጣል፣ ተመልሶ ይሄዳል። Till suddenly the truth descended upon him while he was in the cave of Hera. ድንገት እውነት ተገለጠለት በሄራ ዋሻ ውስጥ ሆኖ ይላል። The angel came to him in it. መልአክ መጣለት ለእሱ and asked him to read. እንዲያነብም ጠየቀው። The prophet said, replied, I do not know how to read. እንዴት ማንበብ እንዳለብኝ አላውቅም ብሎ ነብዩ ይመልሳል። The prophet added, the angel caught me forcefully and pressed me so hard. መልአኩም ከዛ ነብዩ እንደዚህ ብሏል። መልአኩም ያዘኝና በኃይል አስጨነቀኝ ወይንም ደግሞ ፕሬስድ አደረገኝ። that I could not bear it anymore. መተንፈስ እስከሚያቅተኝ ድረስ ይላል። ምን እስከምን? መተንፈስ እስከሚያቅተኝ። የቱ ጋር ነበርኩኝ? ጠፋብኛል ስትወዛወስ። till could not bear it anymore. ኦኬ ለምን ዋጅቀው ግን አንተ? በስመ አብ። he ወደ መሃል አድርግልኝ ቆርጠሃል። He then released me and asked me again to read but again በኢየሱስ ማራ መሃል አድርግልኝ በእናትህ አስጨነቀኝ እኮ ነው ሚዩት ነኝ። የትኛው ጋር ነው ማድረግልህ? መሃል እንደዚህ ኮሜንቱን ኦፍ አድርገው፣ ኮሜንቱን ወይ ኦፍ አድርገው አንዴ። እባክህ ኮሜንቱ አይደለም ያንተ እጅ ነው ያስቸገረኝ። እጅ እንዲህ ይልብኛል። I do not know how to read and thereupon he caught me for third time. ለሶስተኛ ጊዜ ያዘኝ and pressed me and then released me. ለሶስተኛ ጊዜ ያዘኝና ለቀቀኝ። and said, read in the name of your Lord who has created all existence, has created man from cloth. ከረጋ ደም ሰውን በፈጠረው አምላክ አንብብ አለኝ። ከፍ አድርገው read and your Lord is most generous up to that which he knew not. ሱራ 96 ቁጥር 15 እስካለው ድረስ ያለው ማለት ነው። ከቁጥር 1 ጀምሮ ሰውን በረጋ ደም የፈጠረ አንብብ እያለ የሚለው ቁርአን ላይ ያለውን የወረደው ማለት ነው። then Allah's messenger returned with an inspiration his neck muscle twitching with terror till he entered upon Khadija. ከዛ የማጅራቱ ደም ስር ተገትሮ ወደ ከዲጃ ጋር ሄደ ይለናል። ነብዩ ወደ ከዲጃ ጋር ሄደ and then he said cover me. ከዛም ሄዶ ምን ይላታል? ሸፍኝኝ ይላታል። they covered him till his fear was over. እንትኑ ፍራቻ እስኪቆምለት ድረስ እስከ መፍራቱ እስከሚያቆም ወይንም ደግሞ ልክ ሕፃን ልጅ ከውጪ ፈርቶ ሲመጣ አይዞ እንደምትለው ማለት ነው። እንደዛ ፍራቻው እስከሚቆም ድረስ ሸፈኑት ይላል። Okay. Then he said, ከዛም እንደዚህ አለ፣ oh Khadija, what is wrong with me? Khadija ሆይ ምንድነው እኔ ላይ ስህተቱ ምናምን ብሎ ይጠይቃታል። then he told her everything that had happened. የሆነውን የተከሰተበትን ነገር በሙሉ ይነግራታል። and said, I fear that something may happen to me. የሆነ ነገር I fear something may happen to me. ተቆርጦ ነው የሚታየኝ። ለዛ ነው ሶሪ ፊደል ሰባበር እዛ ዳር ያሉ ፊደሎች አይታዩኝም። መሃል አይደለም። I fear that something may happen to me. የሆነ ነገር እንዳልሆን ፈራለሁ ይላታል። Khadija said, never, but have glad tidings, for by Allah will never disgrace you, as you keep good reactions with your kiss and kin. ከእንግዶችና ከዘመዶች ጋር ምናምን ጥሩ ግንኙነት ስላለ ምንም ነገር አትሆንም በአላህ ምናምን ብላ ትለዋለች ማለት ነው። Speak the truth and help poor. ከፍ አድርገው ትንሽ ምስኪኖችን ስለመረዳ ጥሩ መልካም ስለምትናገር ምናምን ነገር ምንም አትሆንም ብላ ትለዋለች ማለት ነው። ከዲጃ then
ጊፍት አትስጡስ ወይንም እየታየኝ ያለ then Khadija accompanied him to her cousin okay ወረቃ bin Nafal bin Asad bin ምናምን ነገር ወረቃ was the son of her paternal uncle her father's brother who during pre-Islam period became Christian and used to write the Arabic writing and used to write the gospel ከፋርገው ከዛ ወደ ማን ተወስደዋል ወደ ከረጃ ወረቃ ጋር ተወስደዋል በቃ አስቀድሞ ከእስልምና በፊት ምን ነበረ ክርስቲያን ነበረ ወደ እሱ ጋር ተወስደዋለች ከዛ እሱስ ምን ይላታል ኦኬ ከዛ okay I wish no this is okay the prophet described whatever he had seen ከዛ ወረቃ ነብዩ ደግሞ ለወረቃ ምን የተከሰተውን ያየውን ያን የተፈጠረበትን በሙሉ ያስረዳል ማለት ነው ለወረቃ describe ያደርግለታል ወረቃ ሲሄድ ወረቃ ከዛ እንደዚህ ይላል this is the same Namus i.e. Jibril the angel who kept the secret whom Allah had sent to Moses ይሄ መልአክ ለነብዩ ሙሴ የተገለጠው አይነት ነው ናሙስ ይባላል በከነፎስ ጅብሪል ብለው ከተውታል I wish I were young and I could live up to the time when your people would turn you out በህይወት ብኖር እመኛለሁ አንተን ከሀገርስ ያወጡ ምናምን ብሎ ይለዋል ማለት ነው ከፋርገው አላስ ሚሴንጀር አስክድ ዊል ምናምን ይልና እሺ ከፋርገው በቃ but after a few days ከሚለው ጀምሮ የቱ ጋር ነበር after a few days ያልከው ያ no በቃ ከፋርግና ያዘልኝ እሺ የቱ ጋር ነበር the prophet okay ወረቃ died ይላል ከላይ መጨረሻው ላይ ያለው ወረቃ died and the divine inspiration was also paused for a while and the prophet became so sad ዳግ ያለውን አስመርልኛው መጨረሻ ላይ ያሉት ማለት ሳይል ቡኻሪ ጋር ሚለው ጋር ያሉት አያርለ እንትና ቶፊክ የጠየቀኝ የምፈልገው እዚህ አካባቢ ስለሆነ ወረቃ bin Nafal ይሞታል ከዛ መገለጡ ይቀርበታል then the prophet became what so sad ነብዩ ተናደደ as we have heard that he intended several times to throw himself from the ምናምን ነገር እንትን በላ ወደ ታች ወርደልኝ from the tops of high mountains ለብዙ ጊዜ ራሱን ተተራራ ላይ ለመጣል ይሞክር ነበር ታያል እሷን አርግልኝ ነው እዛ ጋር ብቻ ተራራ ላይ ምትለው ቀንሰው ራሱን ከተራራ ላይ ሊጥል ይሞክር ነበር ሚለው በቃ አይደለም ከላይ ነው ያለው ይሄው እዚህ ጋር ነው እኮ ከላይ ጀምር በቃ as we have heard that he intended several times to throw himself from the tops of high mountains ይታያል አይደል እንትና ቶፊክ ያየው ነው ስለዚህ ለተደጋጋሚ ራሱን ተተራራ ላይ ለመወርወር ይሞክር ነበር ቅድም ያልኩት ትክክል ነበር ማስረጃው ይሄንን ስትሮፍ አጣበሪ ላይም በደም ማስቀምጦታል ኢብን ሳድም ማስቀምጦታል ኢብን ሻቅም ማስቀምጦታል ታሪክ መጽሐፍቶች ላይ በደም አለ ማለት ነው ቡሃሪም ላይ እንዳየነው ሁለተኛ እኔ ቤት ከፍታለሁ ብለ እንዳታስብ ሁለተኛ ፍዳይና አረኔ ራሴ ተሰቃየው እኮ እኔ ራሴ ተሰቃየው እኮ እጄ ይላል እና እንዴት ሆኜ እንደምከፍት ብታይ ካሜራ በዛ ላይ ዝገት እሺ ቶፊክ ምን ትላለህ እሺ እዚህ ላይ እዚህ ላይ ማለት ነው ተራራ ላይ ሆኖ ራሱ ሊጥል ነው ያልከበት ምክንያት እሱ ነብይ ሆኖ ወይ ነብይ ሊሆን ነው ብሎ ነው ወይስ ነብይ ለምን ሆንኩ ብሎ ነው የሚጥለው እኔ አልገባኝም እዚህ ላይ ግን በደንብ አልገባኝም እኔ በደንብ አያዋለሁ ነገር ግን አልገባኝም እዚህ ላይ ይጥላል የሚል እስካሁን እንደም የጠየቀን ለምን ነበረ መረጃውን አሳያለሁ ብለኝ ነበር እስኪ የለም ስትለኝ አይ መረጃ እንደዛ ተገረምክ መሐመድ ተራራ ላይ ያልከኝ ተገረምክና ያው ተገርም ያለው እኔ ራሴ ለመጀመሪያ ጊዜ የሰማው ነው ከተራራ ላይ ራሱ ሊጥለው ስትለኝ ያ እንግዲህ በተለያዩ የሂስትሪ መጽሐፍቶቻችሁ ውስጥም ያለ ነው ምክንያቱም ቀደም እንዳልኩ ነው ነብይ ነህ ተባለ አስቦታ አቅም ከዛ በኋላ ወረቃ bin Nafal ደግሞ ሞተ ነብይ ነህ ያለው አካል ስለዚህ መሐመድ ምን ውስጥ ገባ ጭንቀት ውስጥ ገባ ይሄንን ያመጣው ሎክ ያስታወስኩኝ አንተን ስታመጣ ነው ታምር ብለ የመጀመሪያ መገለጡን ስታመጣልኝ
ምንም ታምር አይደለም ከሚል አንጻር ነው ለኛ አሁን የሚታየን ምንም ታምር አይደለም። የሆነ ዋሻ ውስጥ ሄደ፣ እዛ ዋሻ ውስጥ የሆነ አካል መጥቶ ጨመቀኝ አለ። ማንም ያየ የለም። ከድጃ ጋር መጣ፣ ሚስቱ ጋር ነገራ ጭንቀቱን። ሰው ስለተጨነቀ እኛ ብትጠይቀኝ አሁን ለማረጋጋት እሱን ለማረጋጋት ምን ብለዋል? አንተ ጥሩ ሰውና አንተ መልካም ነህ ምንም አትሆንም ብለዋለች። ታላቁም እንደሆነ 15 ዓመት በላይ ትበልጠዋለች። ወረቃ ብን ነፈል ደግሞ አይ ቲንክ የአባቱ የሚስቱ አይ ሚን የእናቱ ወንድም ነው አይደል? ወረቃ ብን ነፈል ዘመድ ነው። ስለዚህ ትልቅ ሽማግሌ ናቸው። ስለዚህ ምንድነው ሊሉት የሚችሉት? አንተ አብደሃል፣ አንተ እንደዚህ ነህ ሊሉት አይችሉም። በቃ አንተ ተረጋጋ፣ ነብይ ልትሆን ነው፣ እንደማረጋጋት ነገር ነው። ሰው እንደዛ ነገር ብለውታል። ከዛ በኋላ ግን ወረቃ ወዲያውኑ ይሞታል። ሲሞት ነብይ ነኝ የሚለው ነገር አይምሮ ውስጥ መጣ። ከዛ በኋላስ ምንም መገለጥ የለም። ከዛ በኋላ ምንድነው ያደረገው? ራሱ ወደ ተራራ ላይ መውሰድ ወይ ራሴን ላጥፋው የሚለው ስሜት ውስጥ ገብቷል። ያውን የመጀመሪያ መገለጥ አካባቢ የታዩ ናቸው። ምንም ብክዷቸው በቃ እፎይ እዚህ ላይ ማለት ነው ዘምሉን ያልከው ማለት አሁን ለምሳሌ ኢቅራ ቢስሚ ረቢከ ለዚ ኸለቅ ኸለቀል ኢንሳነ ሚን አልቅ። ይሄ ኢቅራ የሚለው መጀመሪያ አንተ ስትማር ለመጀመሪያ አሁን አንተ ህፃን ነህ መቼም እናትህ ሆድ ውስጥ ተምረህ አይደለም የወጣው አይደለም እንዴ? ስወጣ ያስተምሩሃል፣ አስተማሪ ያስተምራል። ይሄ እንደዚህ በል ተብሎ ነው መጀመሪያ እሱ ኢቅራ ሲወርድ የመጀመሪያው ምዕራፍ ነው። አንብብ አለው። እኔ ማንበብ አልችልም ሲለው ይህን አንብብ ብሎ ነው እሱ ያስተማረው። መጀመሪያ ጅብሪል ወርዶ አንብብ ብሎ ከመጀመሪያው ጀምሮ እያስተማረው ቁርአን እኮ ሲወርድ ላኢላሃ ኢላላህ ሙሐመድ ረሱሉላህ ከላይ ሲወርድ ቁርአን በተለያዩ እንትኖች ላይ ነው የሚወርዱ። ይህንን ለምን አላህ ቁርአንን ያወረደው ሙሐመድ ላይ ነው። ገባ? ጅብሪል እየመጣ ሙሐመድ ላይ ያወረደ ያንን ለኡመቱ ለአጠቃላይ ላለው እንትን ማስተማር ጀመረ። አይተሃል? በእንትኑ ላይ አይተው ከሆነ ክርስቲያኖቹ ያ ሁሉ ክርስቲያን ወደ እስልምና ተለወጠ። ለምንድነው? ይህንን ዲን ይዞ መጣ። ይህንን እንትን ትክክለኛ መሆኑን አምነው ያ ከወረደ በኋላ ታቦት እንደማይጠቅም ምን እንደማይ ያን ሁሉ ነገር ማለት ነው። ታቦት ስልህ ያኔ ያው እናንተ ለማንቋሸሽ ይያል ምን ማንቋሸሽ አልፈልግም። ታቦት ስልህ ልንገር ወደዛ ልሄድ ፈልጌ አይደለም። ታቦትን ማንቋሸሽ ብዬ ይገባኛል። በሁበል ያምኑ ነበር። አልሄድም ደስ ይለኛል። አልሄድም ለመሰለ የሰው ሃይማኖትም መስደባሉ ከተፈጥሮ እሺ ለመሰለ ታቦት እንደዛ ምናምን ብትልም ምክንያቱም ቁርአን ላይ ስላለ እኔ ብዙም አይጨንቀኝም። ምክንያቱም ሱረቱ በቀራ 40 ነበር ለማለት ፈልጌ ነው። ታቦት ይገዙ ነበር ለማለት እኮ እንዲገዙ የሰጣቸው ደግሞ አላህ ነው የሰጣቸው። እየተገዙ ያለ ያንን እንትን አላቸው። ይሄ ታቦት አይጠቅምም ተመለሱ ብሎ የለም አላላቸውም። እንደውም እኮ ለንግስና ምልክት ለነቢያቶቹ የንግስና ምልክት ነበር ታቦት። ሱረቱ በቀራ 248 ክፈትለት። ሜቢ ግን ዋና ነጥባችን ምንድነው እሱ መሰለ ያ መገለጡ ራሱ ለምን መሰለ የመጣው አካል አስቀድሞ እኔ ከሌ ነኝ ብሎም አልነገረውም። ለሙሐመድ ሲመጣለት እኔ ከሌ ነኝ ብሎም አልነገረውም። ዝም ብሎ መጥቶ ጨመቀኝ ነገር ነው። አክቹአሊ አሁን ላይ ሂስትሪ ላይ ተጻፈን አመጡና አይ ተገልጦለታል ነግሮታል ብለው የሚፎግሩ አሉ። አይቻለሁ አንደኛው ኡስታዝ እንደዛ ሲፎግር ከሌ ነኝ ብሎ ተናግሮታል የሚል ማለት ነው። ሰነድ የሌላቸው እነኚህን ያመጣናቸውን ለምሳሌ ቡሃሪ 3 ላይ የተጠቀሰውን አዲስ ያብራራን ታሪክ እንትን ያመጡና አይ ተጊዜ በኋላ የተጨመረን ተገልጦለታል ብለው ይላሉ። ሜቢ እኛ ጋር ሲሱን ሲያመጡት አርጉመንቱ አዋጣቸው እናየዋለን። ፓርት ብቻ ለማድረግ ብለው አይ ነግሮታል ይላሉ። ነገር ግን በሐዲስ ደረጃ የመጣለት አካል ማን እንደሆነም አልነገረውም። ምንድን ነበር የጠየቁ ነቢያቸው ለነርሱ አረብኛውን አንብበው አረብኛውን ቀጥል ሶፊ وقال لهم نبيهم إن آية ملكه أن يأتيكم تابوت فيه سكينة من ربكم وبقية مما ترك على موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين إلى ماشي ታቦቱ ምን ነበረ? የንግስና ምልክታቸው ነበረ እንጂ ጣዖት ብለህ ታቦትን ልጠራ አትችልም። ምክንያቱም እነ ሙሳ
እና አሮን ጣዖት ነው የሚያመልኩት እንደማትለኝ ተስፋ አደርጋለሁ። ወይንም ደግሞ መላእክቶችን ያሸክመው አላህ ነው መቼም ወደ እነ ሙሳ እንዲወስዱ አይደለ? ምን አልከኝ? ባይ ዲፎልት ጣዖት ነው ካልከኝ ጣዖትን አላህ በመላእክት አሸክሞ ወደ ሙሳ ወደ እነ አሮን ይልክ ነበር የሚል ያመጣ ነው ማለት ነው። ሰሞኑን እንገናኛለን። እኔም እንትን ብዬ ተዘጋጅቼ እንትን ጥሩ ነው። ያው ጥያቄ እንማማር ነው ያለንን ሼር ከመሰዳደብ ጥላቻ ጥሩ አይደለም። እዚህ ላይ የማስተላልፈው ነገር ማለት ነው እፎይ ማለት ክርስቲያንና ሙስሊም ወንድማማቾች ነን። በጣም ነው የምንዋደደው፣ ወንድማማቾች ነን አብረን። ግን ጥላቻ እንዳይኖርብን አንተም ሊያናዱ ይችላሉ። ንዴታዊ ቃላት እንትን አትበል። እኛም ደግሞ አንተ ልታናደን ትችላለህ። በመግባባት በመማማር ቢሆን እንደዛ አይሻልም? አንተም ነብይና አትስደብ፣ እኛም ደግሞ አንሰዳደብና በጥሩ ሁኔታ እንሂድ አይሻልም? እፎይ እንደ ሀሳብ ነው። አንተም አፉ በላይ ካናደርኩ እኔ አክቹሊ ማንም ፐርሰናል አታክ ማድረግ አልፈልግም። ግን ምንድነው መሰለህ ያናዱሃል፣ በጣም ያናዱህና አንተም ደግሞ ልሰርባቸው ትችላለህ። ማለት አሁን አንተ አስተማሪ ነህ፣ በጣም ብዙ ተከታይ ያለህ፣ ብዙ የሚያደንቅህ ይኖራል። ግን ያን ደግሞ ጥሩ ሁነህ እንድትሄድና በቃ አድናቂም እንደገና እንትን እንዲህ ለዛም ብለህም አይደለም። ግን አንተ በትክክለኛው ይስደቡህም ሊመቱ እንትን ቢሉ አንተ በመረጃ እንትን ማለት የኛንም አለመስደብ እኛም ደግሞ አንተን አለመንካት፣ በቃ መብታችንን አንነካካለን ማለት ነው። ገባ? እንደዛ ሲሆን ደስ ይላል፣ ለሁለታችንም አሪፍ ነው። አንተ ምትስትልና አንተም እኔም ማላውቀውን ካንተ ማራለሁ፣ አንተም አታውቀውን ከኔ ስንማማር ያን ነገር ምንድነው መወያየት ነው። በፊት ሲወያዩበትም የነበረ ነው። ገባ? ተወያይቶ ሰው ከመሰለው ወደዛ ይሄዳል፣ ካልመሰለው ደግሞ የሚያስገድድ የለም። አንተም እንኳን አላስገደድክም። በሚመስልህ መስሎ መጥቶ የመጣውን ልክ እሷ እንዳለችው እውነቷን ይሁን አይሁን አላውቅም የእሷን። ግን አሁን ደግሞ ስትጠይቃቸው ምን መሰለህ እፎይ፣ አንዳንድ ጊዜ የሚዋሹ ወደ እስልምና ተለወጥን ወደ ክርስትና ተለወጥን ብለው የሚዋሹ አሉ። እንዴት መሰለህ አንተ ቅሩ በላቸው በቃ እስኪ ትክክለኛ አንተ በቃ አላለም አያውቁትም። ቁርአንም ቅሩ ብትላቸው እንኳን እኛ እንደዚህ ቀርተናልና አያውቁትም። ግን ወደ ክርስትና ተመለስን ይላሉ። እነዚህ የሚያጭበረብሩ ሊኖሩ ይችላሉ። ገባ? በዛ አገላባጭ ደግሞ ሌሎችም እንደዚህ ሊኖሩ ስለሚችሉ አንተ እንትን እያያቸው ሁሉም እንደዚህ ሁኜ ነው ቢሉ እስኪ ቅሪ በላት ትክክለኛ በቃ እንደዛ ሲደስ ይለናል። አሁን ያችን ቅሪ ብትላት ኖሮ ላትቀራ ትችላለች። በእስልምና ይሄን ያህል ጊዜ ቆይቻለሁ ስትለ እስኪ ቅሪ በእስልምና ያቆየ መቼም አልሐምዱሊላህ መቅራት አያቅተው። እንደዛ ብታደርግ እና ትምህርት ጥሩ ነው፣ ደስ ብሎናል። በዚህ በቃ ሳንሰዳድብ ክብር ባለው መልኩ ሁሉም ደስ ይለዋል። ገባ? ክርስቲያኑም ክብር አንነካም፣ ኢየሱስ የእንትናን ማንነካም። እናንተም ደግሞ የኛን አትንኩ። ጥሩ እንትን ነው፣ ውይይት ደስ ይላል። እየገባን እንማማራለን። መልካም፣ ደስ ብሎኛል። እሺ በርታ። ጥያቄ ካለው ወይንም ልቀበል? አንድ ጥያቄ እፎይ ከፈቀድክልኝ አንድ ጥያቄ ብጠይቀው ቶፊቅ። እሺ ኖሃ ጠይቅኝ። እሺ ኖሃ። ቶፊቅ እንዴት ነህ? ሰላም ነህ? ሰላም ነሽ? ነው ደህና ነኝ። ሰላም ነኝ። ምልክ ነገር ሐቂቃ ማለት ነው ሱና ነው እንትን ነው ሱና ነው ወይስ ምንድን ነው? ፈርድ ነው። ያ ሶሪ ፈርድ ነው ወይስ ሱና? ሐቂቃ ወንድ ልጅ ሲወለድ 2 በግ የሚታረደው፣ ሴት ልጅ ስትወለድ 1 በግ የሚታረደው። አሁን እንዴት መሰለኝ፣ ለምሳሌ ወንድ ልጅ ሲወለድ ሐቂቃ የሚባል አለ፣ 2 ይታረዳል። ለሴት ደግሞ 1 ነው። ይሄ የቻለ ሰው ይሄንም ማድረግ አለበት። ለምን? ነብዩ ስላደረጉት በፊቱ ስላደረጉት ይሳቸውን እንትን አድርገን ማድረግ አለብን። ሐቂቃውን ማረድ አለብን። የቻለ ግድ ያንን ደግሞ አከፋፍሎ መስጠት። በቃ
ሲወለድ ደስታ እኮ ነው። አሁን ወንድ ልጅ ተወለደልሽ ብለሽ ደስ ብሎሽ ያንን ሐቂቃ ትሰጫለሽ። ሱና ነው። እሺ ማለት ኦኬ ፈርድ ካልሆነ ሱና ከሆነ በፊት የነበሩ እናቶቻችን እንዲህ ሲያደርጉ አላየሁም። እቺን 7 ዓመት ግን እቺ 7-8 ዓመት በጣም ብዙ ሰዎች ሐቂቃ ሲያወጡ ያለሁኝ በቤተሰቦቼም ማለት ነው። እና በፊት አይታወቅም ነበር ወይስ እንዴት ነው? ይታወቃል። በፊት እኮ ይታወቃል እኮ ነው ያደርጋሉ እኮ በፊት ነው እኮ ይሄ ከራሱ ነው። በፊት እኮ ነው ካለሽ ነው እንጂ ከሌለሽ እኮ እኔም ይቻላል። እኔ አይቻላል ከምን ድሮ ወደኛ አካባቢም እኔም ያው ቤተሰቦቼ በሙሉ ሙስሊሞች ናቸው። አሁን ነው እንዲህ እህቶቼ ወይንም በዙሪያ ያለ እንጂ በእናቶቼስ ጊዜ እንዲህ ሲወጣ ሐቂቃ አይቻላቅም። ለዛ ትንሽ ግራ ተጋባው። ኦኬ ምናልባት ሱና ሊሆን ይችላል። ፈርድ ቢሆን ምናልባት እናቶቻችንም ያውቃል። አሁን ለምሳሌ እፎይ ልጅ ተወለደለት በል ወይ እኔ ተወለደልኝ ልበል ወይ አንቺ ተወለደልኝ እንበል። ያንን ደስ ይልሻል። ደስ ብሎሽ ያንን ነገር ታደርጊያለሽ። አሁን ልጅ ሲወለድ አሁን አጥቶ ሲወለድ ራሱ ደስታ እንኳን ያንን ከዛ በላይ ስታደርግ ግን ቀን አለው 12 ነው ብቻ ቀን የለውም። ለምን መሰለሽ ከቻለ በ7 በ10 እንደዚህ ይላል እንጂ በፈለግሽው ጊዜ ማድረግ ትችያለሽ። በፈለግሽው ጊዜ ባገኘሽ ጊዜ ማድረግ ትችያለሽ። እሺ ታዲያ አቂዳቸው ይለያያል መሰለኝ። አንቺ ልትዩ የፈለግሽው እንደ አቂዳችሁ ምናምን ይለያያል መሰለኝ። አህባሾች አይ ቲንክ ይሄንን አያደርጉትም መሰለኝ። ከጊዜ በኋላ ማለት ሱኒዎችም አሁን የኔ ቤተሰቦችም የነበሩት ያው ቤተሰቦችም አሁን ሱኒዎች ናቸው። እኔም ሱኒ ነበርኩ። ግን እንዲህ አይነት ነገር አሁን እችን 7 ዓመት 6 ዓመት ነው የአሁኑ ትውልድ ሲያደርግ ነው ያየሁት እንጂ በፊት ሲያደርጉ አላየሁም። እና ደግሞ ምንድነው አጥንቱ ሲበላለት ራሱ ህግ አለው ተብሎ ነው ሲሉ የሰማሁት። እኔ በእርግጥ ቤተሰቦቼ ሲያደርጉ አላየሁም። ግን እንዳልኩክ አይታወቅም ከዚህ በፊት ወይስ እንዴት ነው? ግራ ስለገባኝ ነው። ይታወቃል እኮ ነው። ይታወቃል። ይኸው አሁን ያ አጥንቶ ያልሽው ማለት ነው ይሰባበርና መረቅ ተደርጎ ሁሉም እንዲበላ ነው። ገባሽ? ይሄ እኮ ማብላት ማለት ይሄ ደስታ ማብላት እኮ ነው። እፎይም ይስማማል። አሁን ለምሳሌ ወንድ ልጅ ተወልዶልህ ደስታ ብታበላ ደስ አይልህም? እንደ እንትን ማለት እንደ ሀቅ በቃ ደስ ይልሃል እኮ። ልክ እንደዛ ነው። ተሰበስቢያለሽ ታበልያለሽ። ይቻለ ነው እንጂ እኮ አይገደድም። በ7ኛው በ14ኛው እንደዚህ እያለ ይሄዳል። በ21ኛው ይቻለ ነው በቃ እንጂ ይሄ ከበፊት ያለ ነው። ምናልባት አሁን አንቺም ልጅ ስለሆንሽ አሁን አይተሽ ነው እንጂ ከበፊት ጀምሮ ነው እንጂ ይሄ የዚህ አህባሽ ነው የዚህ እንትን ነው የሚል ነገር የለም። ሁሉም ሙስሊም ሐቂቃ ይቻለ ያደርጋል። ያልቻለ ደግሞ እንትን ይላል። የደስታውን መግለጫ ነው። ለዛ ነው ነው ይቃችሁ አመሰግናለሁ። ተውፊቅ እሺ ነው አመሰግናለሁ። እሺ ማለት ገናደሩ እሺ ገናደሩ መልካም ምሽት ይሆንላችሁ። እፎይ ቴንክ ዩ በጣም አመሰግናለሁ። እፎይ እንጂ በግን ጉድ አላፈላችም። አንዴ ቁርአኑን በላችሁ እንጂ በጓ አንዴ ደግሞ መርዝ ተቀብታ መታ ደግሞ የበግን እንትን እኮ ባይዚ የካይበር ጦርነት መርዙ በጓ ከእንትን ጋር ይያዛል። እኛ ጋር አሁን ትንቢቱን ከምን ጋር እያይዘዋለሁ መሰለህ? እኔ አብርሃም ይስሐቅን ሊሰዋው የመጣው በግ አለ። ክርስቶስ ራሱ በግ ነው፣ በበግ ይመሰላል። የአይሁድ ንጉስ ነው ክርስቶስ። አይሁዶችም የሚታደግበት ነው ክርስቶስ። ዘፍጥረት ምዕራፍ 22
አይ ቲንክ 22:13 ይመስለኛል። አብርሃም ይስሐቅን ወደ ሞሬ ተራራ ዞት ይሄዳል ሊሰዋ ማለት ነው። አብርሃም ይስሐቅን ይስሐቅ ንጹህ በግ ነው። ነገር ግን በግ በእሱ ምትክ ይመጣል። ያ በግ ይመጣል። ይስሐቅ የማን ምሳሌ ነው? የክርስቶስ ጥላ ነበረ። ሊመጣ ላለው ለአካሉ ምሳሌ ነበረ ይስሐቅ። ከዛስ ያ በግ ለዚህ ነው ክርስቶስ ምን ይላል በዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 50 አካባቢ ጀምሮ 58 እንደዚህ አካባቢ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ይለዋል አይደለ? ያንን በሞሬ ተራራ ላይ እንትን ያለው ነው ድምጹን የሰማው። ቦታው ራሱ ምን ነበር ስሙ? ትረዳኛለህ? ምን የይስ ነው የሚለው? አብርሃም ያየበት እንትና የተገለጠለት ቦታው ኤሬስ ካላወቀው እና ያ በጉ ምንድነው? እሱ ምሳሌው ለክርስቶስ የሚመጣ ነው። የሚቤዠው በበግ ነው አይደለ? ክርስቶስ ይመጣና ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። ያ የእግዚአብሔር በግ የተባለው ክርስቶስ ነው፣ ኢየሱስ ነው። ንጹህ ማለት ነው። ንጹህ በግ ተብሎ የተባለው የእግዚአብሔር በግ ተብሎ ይጠራል ማለት ነው። ያ የእግዚአብሔር በግ የተባለው ሞሪያ ተራራ ሳይሆን ስሙ አለው እና ያን ምን ይለዋል? የእግዚአብሔር በግ ይለዋል። የዓለምን ኃጢአት ሁሉ የሚያሰሪ። ስለዚህ ይስሐቅ ምንድነው እሱ በብሉይ ኪዳን የነበረው ለአዲስ ኪዳኑ ጥላ ነበረ። ዋና ለሚመጣው ምሳሌ ሆኖ የቆመ ነው ይስሐቅ ማለት ነው። ዋነኛው በግ ስለእናንተ ስለኛ ፍሪዳ ሆኖ የሚቀርበው ራሱን ቤዛ የሚያደርገው ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ራሱ ስለሁላችን ቤዛ አድርጎ የሚሰጠው ስጋ ወደሙ የሚሰጠን ማቴዎስ ወንጌል ምዕራፍ 26 ላይ ያ እውነተኛው በግ ማን ነው? ክርስቶስ ይሆናል ማለት ነው። እና አስቀድሞ ደግሞ ክርስቶስ የሚመጣው ከሴቲቱ ዘር ነው አይደለ? ምክንያቱም ጠላትነት በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ስላለ እባቡን ጭንቅላት የሚቀጠቅጥ ክርስቶስ ከሴቲቱ ወገን ነው የሚመጣው። ያቺ ሴቲቱ ደግሞ አንዲቱ የተመረጠ ቅድስት ድንግል ማርያም ነች። አስቀድሞ በትንቢተ ኢሳይያስ ላይ ምዕራፍ 1 ቁጥር 29 ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀርልን እንደ ሰዶም በሆን እንደ ገሞራን በመሰልን በጠፋን ብሎ የሚለውም ማለት ነው። ያቺ ሴቲቱ ትንቢቱ ለማን ነው? ለቅድስት ድንግል ማርያም ይሆናል። ሉቃስ ወንጌል ምዕራፍ 1 ቁጥር 26 አካባቢ ጀምሮ ወደ አንዲት ሴት ድንግል ብሎ ይላታል። ያቺ ሴት ትውልድን የምትታደግ ከአይሁድ የወጣች ክርስቶስ የአይሁድ ነው፣ ከአይሁድ ነው የወጣው አይደል? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉ። ለተቀበሉት ሁሉ ግን ምን ሆናቸው ይላል? ልጅነት የኖራቸው ዘንድ ስልጣንን ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 11 ጀምሮ። ስለዚህ ከአይሁድ የመጣው የአይሁድ ንጉስ የተባለው ማቴዎስ ወንጌል ምዕራፍ 27 ቁጥር 37 ላይ እነሆ የአይሁድ ንጉስ ብለው ይጽፉለታል ማለት ነው። እግዚአብሔር ደግሞ በቀለኛ አምላክ ነው። እኔ ይበቀላለሁ ይላል። የሱ አካላት ስነካበት ይበቀላል። ለዚህ ነው የሚያሳድዷችሁ መርቁ፣ የሚረግሟችሁ ጸልዩላቸው ነው። ለሚያሳድዷችሁ ጸልዩ፣ ለሚረግሟችሁ መርቁ፣ እናንተ እንዳትበቀሉ ፈጽሞ እንዳትበቀሉ በቀል የኔ ነው ይላልና እግዚአብሔር ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ከቁጥር 14 ጀምሮ ስታነቡት እስከ 18 ምናምን አካባቢ የሚበቀለው እግዚአብሔር ነው። እግዚአብሔር ደግሞ ምንድነው? ኢየሱስ ክርስቶስ የአይሁድ ንጉስ ነው። የአይሁድ ንጉስ ነው። የመጣው ከአይሁድ ነው። ከዛ ሴት ነው የመጣው። ስለዚህ ዜጋው ነው አሁን የተጨፈጨፈው። በካይበር ላይ እንዳለ የወደሙት ምንድናቸው? አይሁዶች ናቸው። አይሁዶችን የምትበቀለው ከምንድን ነው የምመጣው? ያቺ ሴት ነው የምመጣው። ልክ ማርያም ለክርስቶስ መወለድ ምክንያተ ድነት እንደሆነችው ሁሉ ለአይሁዶችም ደግሞ እነኛን ለመበቀያነት ወይም ደግሞ ለእነኛ ለቀሩ ዘሮች መሐመድን እንትማያ ምንድነው የሆነችው? ያቺ ሴት አንዲት ሴት በጉስ ልክ ያ በግ የበላው አይነት አርጋችሁ ቁጠሩት። አይሁዶች የታደገው ያ ንጹህ በግ ውስጥ ለሙሐመድ ምን የሆነው ልክ ስጋዬን ይበላ ደሜን የሚጠጣ ዘላለም ሕይወት አለው አላ ክርስቶስ ያ በግ የተባለው ማለት ነው። ነገር ግን አላግባብ የበሉት በራሳቸው ላይ ፍዳ መጡ። እንዲሁ ሳይገባቸው ይበሉት ምን ይሆናሉ? ሞትን አመጣባቸው ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ አይ ቲንክ እንትኑ ምዕራፍ እንደረስቸዋለኝ ሞት እንኳን መጣባቸው ይላል። ስለዚህ ያ ከአይሁድ የወጣው የአይሁድን ዜጋ ክርስቶስ በምን አይነት ሁኔታ እነኛ መሐመድ ሄዶ ምሽክ አደረጋቸው። ያቺ ሴት በዛ በግ
እንዴት ተበቀለቻቸው? በእንደዚህ አይነት ሁኔታ ተበቀለቻቸው። በሽር አልባራ ሰውነቱ እንደ ቅጠል ተቀይሮ ነው የሞተው ይላል። እምሽክ ነው ያደረጓቸው። ድንገት ነው ባይዘው የካይበር ጦርነት ድንገት ነው የተካሄደው። ድንገት በየማሳቸው ላይ ባሉበት ሰዓት ላይ ነው እንዳለ ሄደው እምሽክ ያደረጓቸው አይሁዶችን። አስቀድሞ የሁደባይ ስምምነት ነበር። የሁደባይ ስምምነት ላይ መሐመድ ፌል ያደርጋል። ኢቭን መልእክተኛ ልኮ 48ኛው ይመስለኛል 48ኛው ሱራ ቁጥር 10 ላይ የላከው መልእክተኛ የሞተ መስሎት ሳይሞት እንኳን መገለጥ መጣልኝ ብሎ ጦርነት ሊጀምር ነበረ። ሞቷል የተባለው አካል ግን በአካል መጣ። መሐመድ ለጦርነት ሰዎቹን እያዘጋጀ ሞቷል ብሎ ሰምቶ ማለት ነው። ሞቷል ሲባል ጅብሪል መጣውን ነገረኝ አይነት አላል መገለጥ መጣልኝ ብሎ ካምፕ ውስጥ ከቷቸው መካዎቹን ሊወጋ ሲል ሞቷል የተባለው ሰውዬ መጣ በአካል። ከዛ በኋላ ይሄንኛው ፌል ስላደረገበት ቀጥታ ምንድን ያደረገው መሐመድ ሄዶ ካይበሮችን መውጋት ነው። ሃይበር ላይ ሄዶ እንዳለ ምሽክ ካደረጋቸው በኋላ ኪናናን ሰፊያ በጣም ቆንጅዬ ነች። ቤተሰቦቿን እንዳለ ገደለ። ባሏን ደግሞ ኪናናን ያዘውና ንብረት የት ነው የተደበቀው? ግምጃ ቤት ኃላፊ ነበረ። የት ነው አለው። አላቅም አለ። ከዛ በኋላ የጋለ ብረት እዚህ ላስለቀቀበት ሊሞት ሲጣጣር አነሳውና ለሌላኛው ሰጠው። አንገቱን አስቆረጠው። ከዛ ሚስቱን ወሰደ ሰፊያን። በመንገድ ላይ እየሄዱ እዛው ድንኳን ጥሎ እዛው ተገናኛት። እዛው አብሯት እንትን አለ ማለት ነው። ልገለው ትችላለህ ብለው ስላሰበ ጠባቂው ሲጠብቀው አደረ እና እንዲና እንዲያ እና ይህን ይመስላል። ለዛሬው ይበቃናል። ፍቅረ እዚች ላይ አሁን ከመጨረስ በፊት ይቺ ሴት ባሏ ተገሎባታል፣ ወንድሟ ተገሎባታል፣ አባቷ ተገሎባታል። ምንም ስሜት የሚባል ነገር የላትም። ይቺ ሴት አስገድዶ መድፈር ነው የፈጸመባት። ያለ ፍላጎቷ በሐዘን ስሜት ውስጥ ሆና ነው ይህንን ያደረገው። ታዲያ የዛን ዕለት ነው ጋብቻ የተፈጸመው። ጋብቻው የዛን ዕለት ነው የተፈጸመው። ባሏ የሞተ ዕለት በጣም ከባድ ነው። ፔኑ በጣም ከባድ ነው። እዚህ ላይ እፎይ ይቅርታና እዚህ ላይ በደንብ አንብበው እስኪ በደንብ አንተ እንትን በለውና እኔም ደግሞ ነገ ከኔ በለጥ በጣም ምርጥ አሉ ሰው ይቀርባሉ። አንተ ጋር እንገባለን። ግን እዚህ ጋር አስገድዶ አይደለም የደፈራት አይደለም። እፎይ አይ ማለት ግልጽ እየተነጋገር አንተ በደንብ ይው በፍላጎቷ ነው። ነብያችን አስገድዶ እስካሁን የደፈረው ነገር የለም። በፍላጎቷ ችግር የለው። ያውና በኒካህ ጌታ በሚፈቅደው ልክ እናንተም በሃይማኖት በሚፈቅደው እሱም በሚፈቅደው በዛ መሰረት አግብቶኝ አስገድዶ እንደው እዚች ላይ ይቅርታና እንትን ሌሎች ጥላቻ እንዳይኖራቸው አስገድዶ የሚለውን ብትል ችግር የለው አይደለም። ችግር የለው። ይሄው አንተ ለመሰለ ባሪያ ነች። የጦር ምርኮኞች ኒካ ምናምን ዚስ ማች አያስፈልጋቸውም እኮ የጦር ምርኮኛ ነች ሰፊያ። የጦር ምርኮኛ ደግሞ ሱራ 33ኛው ሱራ ሱረቱ አልአሕዛብ ላይ አይ ቲንክ 50ኛው አይደል 50ኛው ወይንም ደግሞ 53 ድረስ ባለው ውስጥ በእጆች ያስካቸውና ሚስቶች ለአንተ ተፈቅዶልሃል ይላል። በእጆች ያስካቸው ማለት ምን ማለት ነው? በባርነት ወይንም ደግሞ በጦር ምርኮ ይዛቸው ነው። ሱራ 22 6ኛው አያ ሱራ 7ኛው 30ኛው አያ ላይ ሚስቶቻችሁና በእጆቻችሁ ያዛቸዋቸው ሲቀሩ በእናንተ ላይ እርም ናቸው ይላል። ቺዝ ምንና ምን ሲቀር? በእጆቻችሁ ያዛቸዋቸውና ሚስቶቻችሁ ሲቀሩ በእናንተ ላይ እርም ናቸው። እነሱ የተፈቀዱ ናቸው። ምን ሚስትና በእጅ ያስካቸው። ሰፊያ በመሐመድ እጅ እኮ ነው የተያዘችው። መሐመድ ነፃ ወጣት በምንድን ነው? ባሪያ በመስጠት ነው። ጥሎሿ ራሱ ተደርጎ የተቆጠረው በመሰለ ሌላ ወንድ ሲወስዳት ለዛኛው ወንድ 7 ሴቶችን ሰጠና 7 ባሪያዎችን እሷን እሱ ወሰዳት ማለት ነው። ስለዚህ ምንድነው የዛለታውን ነው የተቀባበሏት። ያኛው እንደውም የመስጠት ፍላጎት አልነበረውም። ፕላስ ደግሞ ሜቢ በደንብ አንብበው መንገድ ላይ በመጀመሪያ ሊገናኛት ያሰበበት ቦታ ላይ አልተስማማችም። ከዛ በኋላ ወደ አርቆ ከወሰዳ በኋላ ነው እንትን ያለችው። ለምንድነው እምቢ ያልሽው ምናምን ሲላት በምን ምክንያት እምቢ ልትል እንደምችል ግልጽ ነው። አንብበው ያውና እውነት አንድ ሰው ሚስቱ ቤተሰቦቹ እንዳለ ተገለውበት ባሏ ተገሎ ወንድሞቿ አባቷ ተገሎ ገዛ ደግሞ ባሏ በእንደዚህ አይነት ባሰቃቂ ሁኔታ ተገሎ የዛኑ ጊዜ በዛኑ ዕለት ደስተኛ ትሆናለች የሚለው ኢቭን ምንም ባይገደልበት ራሱ ጦርነት ከፍቶ እንደዚህ ውዥንብር ተፈጥሮ ያን የፈጠሩት አካላት ደግሞ ካንተ ወገን ግንኙነት እናድርግ የሚለው ደስተኛ ያደርጋታል ወይ? ያው ለማንኛውም ቼክ አድርገው አንተ
እስኪ አንድ ደቂቃ ትንሿ ነኝ የሚለውን አስገባት እስኪ። እሷ ልጅ ጎበዝ ነበረች። ማነሽ? አንድ ቁጥር ጻፍ። ትንሿ ነኝ የጅዳዋ። እሺ ይረለው አንድ ቁጥር ጻፊ። ቶፊቅ ግን ያሳምኑ ነው ከዳይዋ ጋር ለዛውም ትተኛለች ነው ታስባለህ? እናቷን አባቷን ከገደለበት ሰው ጋር በዛኑ ቀን ከባድ እኮ ነው በጣም። አራተኛም ከባድ እኮ ነው። ሌላ ሰው እንኳን ቢሆን ወንጀለኛ ያጠቃቸው ባይሆን አንተ በደንብ ይው አንድ ቁጥር ጻፊ የጅዳዋ። ሌሎች ናቸው እየጻፉ ያሉት የሚታየኝ ነገር። ትንሿ ሚል የለም። ትንሿ ነኝ የጅዳዋ። ትንሿ ጅዳዋ የለም አልመጣልኝም። ሰው አንድ ቁጥር ጻፊ ይታያል። አንተ ለኔ ይታየኛል። ያ ተሳል እንደዚህ። ኧረ የለችም አልመጣችም። ጻፈች አይደለም ቁጥር እየጻፈ ነው። አልጻፈችም አንድ ቁጥር እስካሁን። እሷ ግን እስክጽፍ አንድ ሀሳብ ላንሳ። የመጨረሻ ሀሳቤ ነው። ምንድነው? ቅድም አንድ ልጅ መሐመድ ይመስለኛል ሲጠይቅ ምን አለ? ኢየሱስ ክርስቶስ ይበላል ይጠጣል የሚል ጥያቄ ያመጣና መብላት መጠጣት ለአምላክነት መስፈርት ነው ወይ? ይህ ክርስቶስ በመጣበት ዘመን በምድር በነበረበት ጊዜ ሳይበላ ሳይጠጣ ቢመጣ አምላክ ነው ብሎ ይቀበሉት ነበር ወይ? መስፈርታቸው ይህ ነበር ወይ ብሎ መጠየቅ መልሱን እንዲያገኙ ይረዳቸዋል። ለምሳሌ ማቴዎስ ወንጌል ምዕራፍ 11 ቁጥር 18 ላይ ዮሐንስ እየበላ እየጠጣ መጣ፣ አልበላም አልጠጣም፣ ግን አምላክ ነው ብሎ ነው የተቀበሉት? አይደለም፣ ጋኔን አለበት ነው ያሉት። ክርስቶስ እየበላ እየጠጣ መምጣቱ አምላክ አያሰኘውም። ሳይበላ ቢመጣም አምላክ ነው ብሎ አይቀበሉትም። ለምን? እነሱ የሚጠብቁት ነገርና ክርስቶስ የመጣበት መንገድ የተለያየ ስለነበረ ማለት ነው። ስለዚህ አለመብላትና አለመጠጣት ለአምላክነት መስፈርት አይሆንም። ይህን እንዲያዝ ስለፈለኩኝ ነው። አመሰግናለሁ። ወይ ባይዜ ደቡብ ክልል አንዲት እህታችን አለች እኮ ወደ 10 ምናምን ዓመት ሙሉ በልታም ጠጥታም አታውቅ። ረሳችኋል? አለች ስንት ቀን? ወደ 15 ዓመት አልፏታል። አዎ ረጅም እኔ ገና እየሰማሁ ነው። ሴፉ ኢቤስ ላይም ቀርባለች። ሴፉን ኢቤስ ላይም ቀርባለች። ቼክ አድርገው ዩቱብ ላይ ምግብ በልታ ማታቅ ሜቢ ቆይ ቼክ ላድርገው እስኪ። እኔ ራሱ አሁን በእንትንም ታውቃለች እኮ የሆነ ቤት ራሱ የሆነ ሰጥቷት አይደለ? ባለፈው ሰርቶ ሰጥቷት። አዎ ቤት ተሰጥቷታል። እና እቻትና ሁኔታው እንዴት ነው? እንኳን ደህና መጣሽ። በጣም ታፍራለች። የት አካባቢ ነበር የምትኖሪው? ቺዳ ከአዲስ አበባ ወደ 200 ኪሎ ሜትር አካባቢ ማለት ነው። ወራትሻው ከአምስተኛ ወደ ከአራተኛ ወደ እንዴት ወፈርሽ? እንዴት ወፈርሽ? ምክንያቱም አንዳንዶች ተደብቃ ልትበላ ትችላለች ይላሉ። ለዚህ አሁን ማስረጃ አለ። በእርግጥም 9 ከፍቼልሃለሁ። እፎይ ከፍቼልሃለሁ። እሱ ከፍቶታል። ይኸውልህ 9 ዓመት ሙሉ አንድናችን የሚለው ኢንተርቪው መች እንደሆነ ታውቃለህ ቶፊክ? የዛሬ 8 ዓመት ነው 9 ዓመት ሙሉ ምግብ አልበላሁም ያለችው። አሁን በቅርብም ደግሞ ኢንተርቪው ተደርጎላታል። አይ ቲንክ የዛሬ 4 ዓመትም ፋና ቴሌቪዥን ላይ ቀርባ ነበር የዛሬ 4 ዓመት። ይሄንኛው ኢንተርቪው ግን የዛሬ 8 ዓመት ነው። 8 ዓመት ሲደመር 9 ስንት ይሆናል? 17 ዓመት እኛ በምናውቀው እንኳን በጣም ይገርማል። በጣም ምግብ በልታ አታውቅም፣ ውሃ ጠጥታ አታውቅም። በቃ ምንም የለም። መስፈርት አይደለም ባይዘ ይሄ ራሱ እና ልክፈትላችሁ ሌቷን ብቻ እንዲያሳየው ራሱ አይቶታል። ፎይ በጣም ታጋሽ ነው። የዚህ ሁሉ ሰው መልስ ስትመልስ በጣም ብዙ ጊዜ ሳይ ግን ያው ነገራቸው ኮሜንት የሚጽፉትንም በቃ ጥላቻምትን አናትርፍ። ሁላችንም እኛም አንጻፉ፣ ሙስሊሞችም አትጻፉ፣ ክርስቲያኖችም አትጻፉ። በቃ በመነጋገር ነው። ይሄው ፎይ ያለ በተለያየ እንትን በጥቅስም እያደረገ ምንም እያለ መረዳዳት ነው። ጥላቻን አናትርፍ። ሁለታችን እንዋደድ። በፊትም የነበርንን መዋደድ አለብን አይመስልም? ፎይ እኔ እንደዛ ነው። በጣም ደስ የሚል በጣም ጥሩ ጸባይ ነው። በጣም ወደ
ኮሜንት ምናምን ንገራቸው። የእኛንም ልጆች እንነግራቸዋለን። በቃ ጥሩዎች አሉ ደግሞ አብረን እንነጋገራለን። በጣም ደስ ይለናል። በርታ፣ አንብብ፣ እንገናኛለን ሰሞኑን።